እና ማረሳው ወዲያውኑ እሱ እንደተጀመረ ሰዎች ወረቀት ጣል ያደርጉ ነበር መባቃስ ለሲመጣ የእግዚአብሔርን ቤት የዘፈን ቤት አርጋችሁት አንድ የማረሳው ገጠመኝ ግን አንድ የክፍለ ሀገር ዘማሪ ነው ሊቀዳ መጣና እኔ ጋር እንደው ክርስቲያንና አንተ ተስማምታችሁ ብትሰሩ አንድ ስቱዲዮ ብትሰሩ እንደው እንዴት ጥሩ ነበር መሰለ አለኝ። ወጣት ሆነ ወደ 20ዎቹ ሳትደርስ ከኢትዮጵያ ወደ ኬንያ ጉዞ አደረክ። እሱን ጊዜ ደግሞ እስኪ ያስታውሰን። እንደሱ መሆን አለብህ እየተባልኩ እንግዲህ በሱ ስታንዳርድ ፕሬሸር ነው ያደግኩት። እኔ በጣም ምን ትፈራለህ በህይወትህ ብትይ እነዚህ ሞመንቶች ነው ፈራው። በቃ አይ ሪሜምበር አንድ ቀን ኢትዮጵያ መጥቶ መድረክ ላይ ታዲያስ እንዴት ነህ ክርስቲያን ግርማ እባላለሁ ብሎ ሲለኝ በጣም ነበር የደነገጥኩት። ጊታሩ እግሯ ላይ ተሰካ ደግሞ ጊታሩ ልብሱም ጥጃው ማረች። ሰላም ለእናንተ ይሁን። የምሳሌ መርሃ ግብር ተከታታዮቻችን እንደምን ሰነበታችሁ? ሁሉ ጊዜ ወደ እናንተ ፕሮግራሞቻችን ይዘን ስንመጣ ስለምትከታተሉን በጎ የሆነ አስተያየታችሁን ስለምትሰጡን ከወዲሁ ለማመስገን ፈልጋለሁ። በዩቲዩብ ደግሞ ሰብስክራይብ ስላደረጋችሁን ቤተሰብ ስለሆናችሁ ልናመሰግናችሁ እንወዳለን። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጠይቃችኋለሁኝ። ዛሬም እንደተለመደው የምሳሌ እንግዳ ይዘን ወደ እናንተ መተናል። የዛሬው የምሳሌ እንግዳችን በቤተክርስቲያን የሙዚቃ ታሪክ ውስጥ እግዚአብሔር ረድቶት ብዙ ያገለገለ ቤተክርስቲያን በሙዚቃ እንድታድግ ብዙ ዝማሬዎች ወደኛ ወደ ህዝብ ጆሮ እንዲደርስ እግዚአብሔር የተጠቀመበትና አሁንም ደግሞ ባለበት ቤተክርስቲያን የሚያገለግለው ወንድማችን ክርስቲያን ግርማን ነው። ከጌታ ጋር የሄደውን መንገድ እግዚአብሔር ረድቶት ያደረጋቸውን ሁሉ አብረን ልንጫወት በዚህ ተገኝተናል። አብራችሁ እንድትከታተሉን አብራችሁ እንድትቆዩ ጋብዛችኋለሁ። ክርስቲያን ጥሪና አክብረህ ስለመጣ ስለተቀበልክና የእግዚአብሔር ረድቶ ያለፍከውን መንገድ ሁሉ ልታጫውተን ስለፈቀድክ በጣም በጣም አድርጌ አመሰግናለሁ። እኔ አመሰግናለሁ ስለጋበዝሽኝ። በዚህ እግዚአብሔር ይመስገን። እግዚአብሔር እድሉን ሰጥቶኝ ካንተ ጋር ተቀምጬ እግዚአብሔርን ስራ ለመናገር ስለቻልኩ ጌታን በጣም አመሰግናለሁኝ። እንደው ጨዋታችንን ለመጀመሪያ ያህል ከስምህ ጀምር ብያሰብኩ የስም አወጣት ትንሽ ታሪክ ስላለው እስቲ እንዴት ነው ክርስቲያን የተባልከው ከሚለውን ጀምርና ከዛ በኋላ እግዚአብሔር በህይወት ያደረጋቸው ነገሮች እየተጫወትን እንቀጥላለን ማለት ነው። እሺ እኛ ቤተሰቤ እኔ የተወለድኩበት ቤት ውስጥ ጌታ የገባበት ወደ ቤተሰቡ የገባበት ወቅት ነበር። ጌታን የኔ ወላጆች ጌታን የተቀበሉበት ሞመንት ነበረ። ግን ስፔሲፊክ ሪዝኑ ማልቲፕል ነው። ምክንያቱም የአባቴ ክርስቲያን ብሎ ሲሰይመኝ መጀመሪያ ምናልባት ጾም ሲገባ ነበር የተወለድኩት እና ግን ደግሞ አያቴ ደግሞ ይሄ ልጅ ዳንኤል ቢባል ብለው ዳንኤል የሚል ስም ሰጀስት አድርገው ነበር። ያው ኢትዮጵያ እንደምታውቁት በቤተሰብ በብዙ ክርክር ነው ስም የሚያጸናው በኋላ ላይና ግን በዛ ወቅት ቤተሰቦቼ ወደ ጌታ የመጡበት ወቅት ነበረ እና ክርስቲያን የሚለው ስም ጸና እና በዛ ምክንያት ክርስቲያን ተባልኩኝ። በሌላ አንጻር ደግሞ ክርስቲያን የሚል ስም ይዞ ትልቅ ፕሬሸር አለው ላይ እና ሪሊ እውነተኛ ክርስቲያን ሆኖ ለመኖር ሁሉ ጊዜ የሚያስታውስም ስም ነው እና ያንን ሁሉ ያስባለውና አስቡት አንድ ሰው ክርስቲያን ተብሎ በጣም ክርስቲያናዊ ነገር ያደርግ እንደዋለ ቢሆን እንደዛ አይነት ሰው ቢሆን ከባድ ነው የሚሆነው። ሰዎች በየሚኒቱ ሊመዝኑኝ የሚችሉበት ሁኔታ አለና በየደቂቃው እንዳ ይሄንን ነው ስለ ስሜ አወጣጥ የነበረው አመጣጡ።
ከሱ ጋር አያይዘህ እስቲ የቤተሰብ ኳየራችሁም የቤተሰብ መዘምራን ነበራችሁ ሁላችሁም ተሰብስባችሁ የምታገለግሉበትና ልጅ ነበር ካንተ ሜቢ 8-9 ዓመት አካባቢ ይመስለኛል የተጀመረው የሱ አገልግሎት እሱም ደግሞ ለሙዚቃ ጅማሮ አስተዋጽኦ አበርክቷልና ከሱ እስቲ እንጀምር ደግሞ አያይዘን። እሺ በጣም እንግዲህ ይሄ የአንደርግራውንድ ኤጅ ነበር። ልክ 1974 በኢትዮጵያ አቆጣጠር ትዝ የሚለኝ መሰረተ ክርስቶስ ሲዘጋ እኔ 4ኛ ክፍል ነበርኩ። ትምህርት ቤቱም ተዘጋና ሌላ ሆነ። ከዛ ወጣን እና የቢኳየሮች ይመስለኛል መሰረተ ክርስቶስ ብቻ የተወሰነ የኳየር ዕቃ ሰው ጋር የነበረ እኛ ቤት መጣ ሊቀመጥ ማለት ነው። እኛ ቤት ከዛም ቤተክርስቲያንም እያለ በጣም ብዙ ፕሮግራሞች ምናምን ይደረጉ ነበር። አሁን ልክ ሲዘጋ ግን አንደርግራውንድ ቸርች በቃ በጣም ቢዚ ሆነ። በጸሎትም ባይብል ስተዲዎች ይደረጋሉ። በቃ ኦልሞስት ኤቭሪ አዘር ዴይ ሳምቲንግ አለ እኛ ቤት ፕሮግራም የሚደረግ ማለት ነው። እና ያ እኛ ቤተሰቡ ሁሉ አገልጋይ እንዲሆን ያደርጋል። ምክንያቱም የፕሮግራሞቹ ቁጥር በጣም ትንንሽ ስለሆኑ በጣም ብዙ ስለሆነ ያንን ሁሉ ሚኒስተር ለማድረግ ሰዎች በጣም ዲማንዱ ሃይ ነበረ እና ይሄ እንግዲህ ሁኔታው የፈጠረውም ነገር ሊሆን ይችላል። ግን እኛ መሀል ማንም መሳሪያ የሚጫወት አልነበረም። ግን አንድ እሱ ነበር። ሌላ ደግሞ ሰንዴ ስኩል ኳየር የሚባል ደግሞ ነበረ ለህፃናት ሰብሰብ ብለን የምንዘምረው እና እኛም በእድሜ ስለምንለያይ እዛው ፋሚሊ ውስጥ ያለ ነው። አንዳንዶቹ ወደ ኤ ኳየር ገቡ፣ እኔ ወደ ሰንበት ኳየር ነበር የሚባለው ወደዛ ገባው እና I was 8 years old የዛን ጊዜ ትዝ የሚለኝ that is an official ministry በቃ አገልግሎት ተብሎ የጀመርኩት እሱን ነበር። ግን ከዛ ፊት ያው በቃ እንደ ልጆች ኑ ድራማ ስሩ፣ ኑ እዚህ ጋር ዘምሩ እንባል ነበር እና ግን ያንን አገልግሎት ልክ ስንጀምር at the same moment ደግሞ ይሄ የመዘጋቱ ነገር ምናምን ሆነና መሳሪያኛ ቤት መጣ። ከዛ ዛጋ በጣም ማረሳቸው በጣም ኢንፍሉዌንሻል ሆኖ እኛን ተች ያረጉ ሰዎች ግዛቸው ወርቁ አንደኛ፣ ፍሬው ተገኔ ነበሩ። ሌላ ኢያሱ ማሞ ነው። ኢያሱ ማሞ አሁን በህይወት የለም፣ ግን የመስፍን ማሞ ታላቅ ወንድም ነው። በጣም ጎበዝ ሚውዚሽያን ነው። በጣም ነው ኢንፍሉዌንስ ያደረገኝ። እንደዚሁ ፊው ዴይስ አይቸው እንደዚህ በቃ ከአእምሬ ውስጥ አይጠፋም ነበር እና እነዚህ ሰዎች ሪሊ ፋውንዴሽናል የሆነ ነገር ሁላችንም ውስጥ እኔ፣ ዶክተር መላኩ፣ ማርቆስ ጥላይ አጎቴ ነው ግን ከኛ ጋር ያደገ ነው። ብዙ አንራራቅም። የእናቴ ወንድም ነው፣ የመጨረሻ ልጅ ነው እና እሱ የሁላችንም ታላቅ ነው ግን ጊታር ይጫወት ነበር እና ሁላችንም በመደዳ እንደዚህ ተሰልፈን ሙዚቃ መጫወት ጀመርን ማለት ነው። እና ጽዮን፣ ቅድስት አሉ ሁሉም ናቸው የሚጫወቱት እዛ የነበሩት። ከዛ አቤኔዘር ከእኔና ኤቢ ትንሽ በእድሜ እንለያያለን። እኛ መሀል ደግሞ ማንም ልጅ የለም፣ ተከታታይ ነን እና እሱ ጣቱ አይደርስለትም ግን ሙዚቃ የሚባለውን ነገር በሙሉ በደንብ ያውቅ ነበር። he was very young then በጣም I think 3-4 ዓመት ቢሆነው ነው። ግን if someone make a mistake ሲጫወት ይናገራል፣ ተሳስታሉ። እንደዛ አይነት እንትን ነበረው። ምንድነው ለማለት የፈለኩት ሁላችንም we were into it በቃ እና ያ that was the foundation ለኔ ከዛ እንዲጀምር ነው የሆነው እና ትልቅ ኢንፍሉዌንስ ነበረ። መጀመሪያ የተጫወትከው ጊታር ነው ወይስ ምንድን ነበር መጀመሪያ ለመጫወት የሞከርከው? እና የቤተሰባችሁ ኳይረስ ሙዚቃ የምትጫወተው አንተ ነበርክ ወይስ አጎትህና? በጣም ጥሩ ጥያቄ ነው። እሱ ኢምፖርታንት የመጀመሪያ ኢንስትሩመንት ጊታር ነበር። ጊታር ሚውዚካል ኢንስትሩመንት በጣም ከባድ ነው። ያኔ እንደዚህ ዝም ብሎ አይገኝም
ይሄ አሁን በተለይ ኪስ ምናምን ነገሮች የነበረው አኮርዲዮን ነው የዛን ጊዜ። እንደውም ይሄ አሁን ኤሌክትሮኒክ መሳሪያዎች እንደውም አልነበሩም። ስለሱ ወደ ኪ ኢንስትሩመንትስ እንዴት እንደገባ እነግርሻለሁ። ግን ጊታሩ ግን ከጊታርም ኢዝ ራሽን ጊታር ነው። በጣም ጣት የሚያም ክሩ ደግሞ በጣም ኤክስፔንሲቭ የነበረ ነው የዛን ጊዜ የነበረው ሀገር ውስጥ የሚገባው እሱ ስለነበረ ነው። እና በጣም ፊው ጊታርስ በጣም ጥሩ ጥሩ ነበሩ። አሁን ለምሳሌ ጌጃ ቃለ ሕይወት የነበረ ጊታር ነው። ያው ከዚህ ሀገር ነው ሄደው የነበረው። እሱ በጣም ስፔሻል ጊታር ነው። ሁሉም ያውቁታል። እነናዋ እነ ፓስተር እንድሪያስ ያውቁታል እሱን ጊታር። አንድ እዛስ ልናገለግል ስንሄድ እንጠቀምበት ስለነበረ ነው። ግን ጊታር በዛን ጊዜ በጣም ከባድ ነበረ። ጥሩ ጊታር አይገኝም ነበር እና የዛን ጊዜ ነው ነግዛቸው ሊያገለግሉ ሲመጡ አዳር ጸሎት ካለ ያስቀምጡትና ይሄዳሉ። ከዛ ነው እኛ በቃ ያ ኦፖርቹኒቲ የተገኘው። ከዛ ደግሞ ፍላጎታችንን ሲያዩ እነሱ ያሳዩን ጀመረ። ኮርዶች፣ አንዳንድ ነገሮች ማሳየት ጀመሩ። that's how it started እና ጊታር ነበር የመጀመሪያ ኢንስትሩመንት። ኪስ ጋር ግን ስንመጣ አንድ ጓደኛችን ነበር ዘላለም የሚባል ትዝ የሚለኝ። ባፍ እንደዚህ የምትነፋ እንደዚህ የተነፋች ኪናት መጫወቻ ነገር እንደ ቶይ ነው ቤዚክሊ። ያው ከዚህ ሀገር ለሆነ ሰው ተልኮ አገኘ ነው። ግን it was very foundational ምክንያቱም ኪ እንዴት እንደሚሰራ ዜማ መጫወት መጀመሪያ ፒያኖ ስትጫወች የምትነኪው ነገር አለ አይደል? እንደሱ መካከል ጀመርና ብዙም ጊዜ አልፈጀም። አውትራን አረግ ነው ይችላል። ግን ከዛ በኋላ ነው አኮርዲዮን ቤት የተቀመጠ ነበር። በጣም ሄቪ ነው። በእኛ አቅም ምናምን የሚነሳ አይደለም። ለሁለት ምናምን ተነስተን አንስተን አንዱ ይገፋል እንደዚህ አንዱ ይጫወታል እንትኑ። ከዛ ያው እነ ማርቆስ መላኩ ይችላሉ መሸከም። እነሱ ነበሩ የመጀመሪያ ኪስ አኮርዲዮን ላይ መጫወት የጀመሩት። ከዛ ኳየር ጸጋ ቃለ ሕይወት ኳየር አንድ ላይ እናገለግል ስለነበረ አብረን ማገልገል ጀመርን። መጫወት ጀመሩ ማለት ነው በደንብ። ያው እኔ እነሱን እየተከተልኩ ነው የመጣሁት all the way። የሙዚቃ ግን ፍቅሩ በጣም በቃ it was very strong። ምናልባት ምንድነው ልዩነቱ? ምክንያቱም የኔ ታላቅ ወንድም ሜዲካል ስኩል ገባ ለትምህርት። በኋላ እኔ ናይሮቢ መጣሁኝ እና እንትናችን አቅጣጫችን ተለያየ። እኔ እዛ ውስጥ ቆየሁኝ፣ እዛው ኤሪያ ላይ በጣም ቆየሁና አጎቴም ደግሞ ወደ አውስትራሊያ ሄደ። አሁን አውስትራሊያ ነው ያለው። አውስትራሊያ ሲድኒ ነው የሚኖረው፣ ማርቆስ ላይ ማለት ነው። እኔ ቀረሁ ማለት ነው። እኔና ኤቪ ስለ ኤቪ ነግርሻለሁ በኋላ እንዴት እኔና ኤቪ ደግሞ አብረን እንዳጠቃችሁ እንደጀመራችሁ። እንግዲህ ቤተክርስቲያን ዝግ በነበረበት ጊዜ በእናንተ ቤት ውስጥ ጸሎት፣ አምልኮ ሲደረግ እያያችሁ ሌሎች ዘማሪዎችም ሙዚቃ ሲጫወቱ እያያችሁ እናንተም እየተለማመዳችሁ አሁን እንደነገርከኝ ቀጠላችሁና ከዛ ግን የራሴ የሆነች ጊታር በሚገርም ታሪክ አገኘ። ባንዲት ጥጃ የተረገጠች ጊታር። ስለሷ እስኪ ንገረን። እሷ ነበረች የመጀመሪያው አንተ የነበረች ጊታር አይደለ? ያ አክቹሊ የኔ ሳይሆን ያው አሰ ፋሚሊ የምንጠቀምበት ነበረ እና እሱ ጊታር ሰው ነው የሆነ ሰው በቃ እኛ ያው አሰ ፋሚሊ በጣም እናገለግል ስለነበረ ሰጠን ማለት ነው። እና የሆነ ችግር ነበረበት ጊታሩና ፊክስ ተደርጎ ምናምን የመጣውና ከዛ ጥሩ እና በቅርብ ማግኘት ጊታር ማለት it was everything for ይሄ ሙዚቃ ችሎታችንን ለማሳደግ በጣም ወሳኝ የነበረ ነገር ነውና ያ ጊታር ሲመጣ በጣም ነው ደስ ያለን። እዛ አገልግሎት ቢኖር ጊታር የለም እዚህ ምናምን አይባልም። በቃ ብድግ አድርገን ሄደን እናገለግላለን እና I think ባልሳሳት የህንድ ጊታር ነው፣ ህንድ ሀገር የተሰራ ጊታር ነው። it was better በጣም እንደ ራሻው ጊታር አይነት አይደለም። የራሻው ጊታር የሚጠላው በፋብሪካ ነው የሚሰራ ይመስለኛልና እንትኑ በቃ በጣም ከባድ ነው። ብረቶቹ ሁሉም ነገር ነው የሚጎዳው።
ይሄኛው ግን በደንብ የተሰራ ነበር እና ይወዝ ኦኬ ጥሩ የነበረ ጊታር ነው እና እሱን ለረጅም ጊዜ እንጠቀምበት ነበር። እዛ ያው ደግሞ የሚዋሱ ደግሞ ሌሎች ዘማሪዎች እኛ ጋር አብረው የሚያገለግሉ ነበሩ። ለምሳሌ ወንድማችን ውብሸት የሚባል አሁን አይ ቲንክ ጀርመን ነው ያለው። ሪሰንትሊ በስልክ ተገናኝተናል እና ጀርመን ያገለግላል አሁንም። የዛን ጊዜ ግን በጣም ያገለግል ነበር። በተለይ ቤት ውስጥ ያሉ አገልግሎቶችን በጣም ያገለግል ነበርና ይዋሳል አንዳንዴ የኛን ጊታር እና እሱ ተውሶ የሆነ ብቻ እየገባ ያለ ከውጪ ወይም ሊወጣ ሲሆን ብዙ ትዝ አይለኝም፣ ግን አስቀምጦ ጥጃ ሊያባረር ሄደ ማለት ነው። ጥጃዋ የሆነ ልብስ ስትበላ ነገር ልብስ ስትጎትት አይቶ ሊያስጥላት ጊታሩን እዚህ አስቀምጦ እየሮጠ ሄደ። ከዛ እሱ ልብሱን ይዛ ዞራ፣ እሱ ይከተላል፣ እሷ እየሮጠች ዞራ መታ ጊታሩን እና ጊታሩ እግሯ ላይ ተሰካ። ደግሞ ጊታሩ ልብሱም ጥጃዋን መሮጥ ጀመረ እና ከዛ በቃ ያው በቃ መጨረሻ ላይ ጊታሩ ዩዝለስ ሆነ፣ ወሰድንና አሰራ ነው እንደገና ተሰራ። በጣም የሚገርመው እኔ አሁን ሳስበው በጣም የሚገርመኝ እሱ አሁን እዚህ ሀገር ቢሆን ወዲያው ነው ትራሽ የሚደረገው፣ ግን እዛ ያሉ ደግሞ እንደዚህ የሚጠግኑ ሰዎች በጣም የሚገርሙ ናቸው። ግን ፊክስ አደረጉት እና he was working after that። ድምፁ እንደ ድሮ አይደለም፣ ተበላሽቷል፣ ግን they fixed it። ያው የተሰባበረውን እንጨት ፊክስ አድርገው ምናምን ሰርተውት ነበር እና በኋላ ጥጃዋ የረገጠችው ጊታር ተብሎ ስም ተሰጥቷል እና በሱ ይታወቃል። በጣም የሚገርም አጋጣሚ ነው። እንግዲህ ከዛ በኋላ ያው በቤተክርስቲያንም በኳየርም በቤተሰብ አገልግሎት ብዙ እያገለገላችሁ ከቆያችሁ በኋላ ወጣት ሆነ ወደ 20ዎቹ ሳትደርስ ከኢትዮጵያ ወደ ኬንያ ጉዞ አደረክ። እሱን ጊዜ ደግሞ እስኪ ያስታውሰን። እዛ ደግሞ እግዚአብሔር በደንብ ብዙ ነገር እንድትማር እድል የሰጠ ጊዜ ነበር ብዬ አስባለሁና እንዴት ነበር የኬንያ ቆይታ? እግዚአብሔር በዛ ስለሰጠ ሰዎች ስለተማርካቸው ነገሮች ብታካፍለን ደስ ይለኛል። እሺ እዚህ ያለሁኝ ልክ ወደ ናይሮቢ ከሜዲያ about a year or a year and a half before Sunday school choir ውስጥ ነበርኩኝ ብዬሻለሁ። for a while ከነ አረግሽ ጋራ ነቢያት ብዙ አሉ፣ ዳንኤል የሚባሉ ልጆች ነበሩ ጸጋ ቸርች እና አብረን እናገለግል ነበር። እዛ ነው ብዙ ነገር በቃ የተማርኩት ማለት የህብረት ሚኒስትሪ የሚባለው እና ልክ ግን የኤኳየሮች መሳሪያ ተጫዋች በጣም ይፈልጉ ስለነበር እኔን ፕሮሞት አረጉኝ ወደዛ እና ወደዛ ወደ ኤኳየር ስገባ I got opportunity now እነ ኢያሱ ማሞን ሚት ያረኳቸው የዛን ጊዜ ነው፣ ሌተር ነው እና አልበም ሰርተናል ከጸጋ ኳየሮች ጋር እና ያ ጥሩ ኤክስፒሪየንስ ሆኖልኝ ያለ ነው። ከዛ ወደ ናይሮቢ ሄድኩት እና ናይሮቢ I was 19 የዛን ጊዜ ናይሮቢ ሲሄድ 1991 ይመስለኛል፣ end of 1991 እዛ ነጋሽ ቤተን አገኘሁኝ። ልክ እንደሄድኩኝ ማርቆስ እዛ ነበረ አጎቴ ማለት ነው። ስለዚህ ምንም ብዙ ጊዜ አልፈጀብኝም ቱ ኢንተግሬት እዛ ከነበረው ቸርች ጋር። እነ ጌቱ ካሳ እነ ኢሳያስ ነበሩ የዛን ጊዜ በጣም የሚቀርቡኝ ልጆች ስለነበሩ ነው እና ጥሩ አድርገው ስለተቀበሉኝ ወዲያውኑ ኳየር ጆይን አደረግኩኝ። እዛ አገልግሎት ጀመርኩኝ ወዲያው ምንም ሳልቆይ። ከዛ የሙሉ ጊዜ አገልግሎት ደግሞ የሚባለውን መጀመሪያ የጀመርኩት ናይሮቢ ነው። ናይሮቢ አገለግል ነበር፣ በቃ እንደ ኤምፕሎይ ነበረ እዛ ምሰራ የነበረው። በወርሺፕ ኤሪያ ጀመርኩኝ። በቃ ከዛ ኮንቲኒየስሊ እስከምለቅበት እስከመመጣበት ወደ አዲስ አበባ እስከመመጣበት ጊዜ እዛ አገለግል ነበር እና እዛ እግዚአብሔር በናይሮቢ በጣም የሚገርም ነገር ነው በህይወት ያደረገው። አንደኛ አገልግሎቴን ጥሬን ዲፋይን እንዳረግ የሆነው እዛ ነው የነበረው። በተለይ እግዚአብሔር ምንድነው እኔ እንዳረግ
የሚፈልገው የሚለውን ነገር ፊገር አውት ያደረኩት እዛ ነበረ እና እንዴ አረሳውም። ተስፋዬ ጋቢሶ ለትምህርት ናይሮቢ ነበር የዛን ጊዜና አንድ ቀን ጠዋት ጠራኝ ቤቱና ቁርስ አብልቶኝ ጸለየልኝ፣ መከረኝ እንዴት አገልግሎት እንዴት መሆን እንዳለበት አፕሪሺየት አረገኝ አንዳንድ ነገሮችን ምናምንና እኔ ደግሞ በጣም ስለምወደውና መዝሙሮቹን በደንብ ነው የማውቀው እና በጣም ነበረ ደስ ያለኝ ነበር። it was a huge encouragement ለኔ እና ደግሞ ያኔ ደግሞ ይሄ ዲጂታል ሪኮርዲንግ የሚባለው ነገር የተማርኩበት ሞመንት ነበር። ሶ የአገልግሎት መንገዴ በጣም ዲፋይን ያደረኩበት ነጋሽ ቤተት የሶፊ የነበሩበት ቸርች ነው ማገለግለው። በጣም ቫይብራንት ቸርች ነበረ የዛን ጊዜ። ኦልሞስት ኤቭሪ ሰንዴ ከፕሮግራም በኋላ ለጸሎት እንገባለን። ከሱ በፊት ግን እኔ ማረሳው ጌታን የሚቀበሉ ሰዎች አይጠፉም። በቃ ሁሌ ያሉ 5 10 15 ሰው ሁሌ በየእሁዱ ጌታን ይቀበላል። ከዛ ደግሞ ይጸለይላቸዋል በደንብ። ብዙዎች ከአጋንንት ስራት ነፃ ይወጣሉ፣ ይፈወሳሉ። በጣም በቃ በአይኔ የማያቸው በጣም የሚገርሙ ትልልቅ ተአምራት የነበሩበት ስፍራ ነው። ሶ ምን ለማለት ነው? it gave me a huge confirmation እግዚአብሔር በውስጤ ስላስቀመጠው ነገር ኮንፈርሜሽን ያገኘውበት ሞመንት ነበር። ሁለተኛው ደግሞ ያው ዲጂታል ሪኮርዲንግ የተማርኩበት ቦታ ነበረ። ዲጂታል ሪኮርዲንግ በህልሜም በሆነም አስቤው አላቅም፣ ግን በጣም I was eager ነበርኩኝ how things work እንዴት ነው እነዚህ ነገሮች የሚሰሩት ምናምን የሚለውን እና ያ ልክ እንደዛ አይነት ቦታ ስገባ እንደ ጀት የተተኮስኩት የነበረው እና ሰውየው ሪኮግናይዝ አድርጎ አብሮ የሚሰራው ጃኮዶንጎ ይባላል። እሱ ነው ኢንቫይት አድርጎኝ የእሱ ስቱዲዮ ውስጥ እንድሰራ ፕሊዝ ሄልፕ ሚ አለኝ። እኔ በነፃ እሰራላለሁ ምንም እንድትከፍለኝ አልፈልግም ብዬው አሁን እምነት እስካሁን ታሾፍብኛለች። እስቲ ሰውየው ልቅጠር ሲል አንተ በነፃ ትላለህ ትለኛለች። እና ለኔ ግን በጣም ኤክሳይትመንቱ ትልቅ ነበር። ይሄንን ማወቅ ስለምፈልግ የት ይደርሳል ምናምን ብዬም አይደለም ሪሊ፣ ግን በቃ አይ ኒው እግዚአብሔር እዛ ቦታ ሲወስደኝ ሳምቲንግ ኒው እንደነበረ በጣም እርግጠኛ ነበርኩኝ በውስጤና ሶ ፉሊ ገባሁኝ። ፉሊ መስራት ጀመርኩ ከሱ ጋር። ሶ ኤዳት የሚባል የሆነ መሳሪያ ነበረ፣ ሪኮርድ መልቲ ትራክ ሪኮርዲንግ። የዛን ጊዜ የመጀመሪያዎቹ ዲጂታል ሪኮርደርስ እነሱ ነበሩ። ቴፕ ላይ ነው የሚቀዱት፣ ግን ዲጂታል ነው። ዜሮስ ኤንድ ዋንስ ነው ሪኮርድ የሚያደርገው እና በዛ ምክንያት ነው ዲጂታል የሚባለው። ግን ሌሎችም አሉ ሪኮርደርስ፣ አሁን እነዚህ ሪል ነገሮች ምናምን ሂር ኤንድ ዴር አሉ ሌሎች ስቱዲዮች። ግን ያኔ እሱ አዲስ ቴክኖሎጂ ነበር፣ ግን ደግሞ እዛ ነበር ናይሮቢ ነበር and I happened to be there too እና እግዚአብሔር ረዳኝ ያንን እንድማር። ይሄ ሁለተኛው ትልቅ ነገር ናይሮቢ የሆነው ነው። ሌላ ሶስተኛው ውድ ባለቤቴን ያገኘሁት እዛ ነው which is not the least the ትልቁ ማለት ነው። እግዚአብሔር የባረከኝ እምነት ዘውዴን ያገኘሁት እዛ ነው። የተጋባ ነው አዲስ አበባ ነው። በእርግጥ ግን ጓደኛ ነበርን። እዛ አገልግሎት ውስጥ ነው ሚት ያደረግነው። ኳየር ውስጥ አብረን እናገለግል ነበር። በኋላ ሌተሮን በቃ በጣም ክሎዝ እንደሆነና መለየት እንደማንችል ያወቅነው ወደ መጨረሻ ነው። መጀመሪያ we just simply friends ነበርን፣ አብረን እናገለግል ነበር፣ እንዘምር ነበረ እና ብዙ ሰዎች ግራ ይገባቸው ነበር። እነዚህ ልጆች ጓደኛ ናቸው አይደሉም? በኋላ ጓደኛ ስንሆን በፊትም ነበራቸው አይደል? እና እንደዚህ ነበረ። እግዚአብሔር ረድቶን ደግሞ 2000 ላይ አዲስ አበባ ሙቭ ካረግን በኋላ ተቀባይ። ሶስተኛው ከናይሮቢ ቤተክርስቲያን ነው። አሴምብሊስ ኦፍ ጋድ ሊጀመር ሲል ክርስቲያን ምን ይመስላል አዲስ አበባ ሄደን ይህንን አገልግሎት ብናገለግል የሚል ሀሳብ ነጋሽ ቤተ ሶፊ ናት አክቹዋሊ ያወራችኝ እና በዚህ ዙሪያ አወራንና
በጣም ደስ አለኝ። ምክንያቱም እኔም ዳት ሞመንት እነሱ ይሄንን ሲጠይቁኝ ሚዲያ ኔትወርክ የሚባል ቦታ ሰራ ነበር እና ይሄ ሚዲያ ኔትወርክ የሚባለው የናይሮቢ ውስጥ በጣም ትልቅ የማስታወቂያ ስራዎች ምናምን የሚሰራ ትልቅ ስቱዲዮዎች ያሉት ካምፓኒ ነው እና ይሄ ጃክ ኦዶንጎ የሚባለው about a year and a half before እኔ ከመልቀቄ ወደ አዲስ አበባ ከመሄዴ በፊት about 2 years ይሆናል I think መርጅ አረገ ከዚህ ካምፓኒ ጋር እና እሱ የሆነ ዲፓርትመንት ይዞ እኔ ከሱ ጋር ስለምሰራ አብረን የገባ ነው እዛ እዛ ስገባ ይሄ ፕሮ ቱልስ የሚባለውን ቴክኖሎጂ for the first time የተማርኩት እዛ ነው። የሆነ አንድ በጣም የሚገርም ሰው ነው I remember he was Jew ስሙን ረስቼዋለሁ to be honest ግን እሱ መጥቶ ነበር ትሬን ያደረገን እዛ ካምፓኒ ውስጥ ያለ ነው በሙሉና አይሚክስ የሚባል የሶኒ ዲጂታል ቪዲዮ ኤዲቲንግ ሲስተም ሪል ታይም ነበረ የሱን እና እንደገና ደግሞ ፕሮ ቱልስ 3 የሚባል ነበር የዛን ጊዜ ከነ ኢንተርፌሶቹ እዛ ስቱዲዮ ውስጥ ነበሩና እዛ ላይ ትሬንድ ሆነ። እነዚህ ነገሮች በጣም ትልቅ ስለነበሩ ሌላ ስቱዲዮ ይሄ ካምፓኒ ካምፓላ ሊከፍት ፈልገው እንደገና ሌላም እዛ አፍሪካ ሀገር ወደ ሳውዝ ያለ ታንዛኒያ ውስጥ መሰለኝ ሊከፍቱ ፈልገው ኦፈር አረጉ እና እኔን ዳይሬክተር አድርገው ሊልኩኝ ምክንያቱም እዚህ ትሬንድ ስለሆነ ቦታው ለክርስቲያን ጥሩ ቦታ አይደለም። የኔ አለቃ ሲገባዛ በስምምነት ነው የገባውን የመጠጥ ማስታወቂያ አልሰራም ሰርቴን ነገሮች አልሰራም እኔ እምነቴ አይፈቅድልኝም ብሏቸው በዛ ተስማምተው ነው የገባው ለኔ ግን ከባድ ነበር ያን እንደዛ አይነት ነገር እኔ ከሱ ጋር ስለገባው ማን ያናገረኝም የለም እና I cannot do this ብዬ በቃ ሁለት ልብ ላይ ነበርኩ ነት የሶፊ መተው ይሄ ሐሳብ አለ ሲሉ አውቶማቲካሊ ልቤን ወደዛ አደረኩኝና ብድግ ብዬ ወደ አዲስ አበባ መጣሁ ማለት ወደ አዲስ አበባ ተመልሰ መጣሁ መቼም ትልቁ ነገርም የሚጀምረው እዛ ጋር ይመስለኛል እንዳልከው እግዚአብሔር ሲያዘጋጀህ ቆየ በኬንያ በነበረው ትልልቅ ቴክኖሎጂ ለመማር እድል አገኘህና ወደ ኢትዮጵያ ደግሞ ስንመለስ ይሄ ሁሉ ታሪክ አይታወቅም ኦልሞስት አይታወቅም የለም በቤተክርስቲያንም እነዚህን አይነት ዲጂታል ሪኮርዲንግ የተሰሩ መዝሙሮች በዛ መንገድ አይሰሩም ነበርና እሱን ይዘህ በቃ በደስታ በኤክሳይትመንት እግዚአብሔርን ድምጽ ሰምተህ ተመልሰህ ወደ አዲስ አበባ መጣህና ከዛ አዲስ አበባ ከመጣህ በኋላ እንዴት ነው ወደ ዝማሬው አገልግሎት ወደ ኤጂ ወይ አሴምብሊ ኦፍ ጋድ ቸርችን ስትጀምሩ የነበረውን እስኪ እናንሳና ከዛ የሙዚቃ ስቱዲዮቹንም ሌሎቹንም እያነሳን እንሄዳለን እና አቤኔዘርንም እንዴት እንደቀላቀልካቸው ወደ አንተ እያወራን እንሄዳለን። ከናይሮቢ ስመለስ ኤቢ በጣም አድጎ ነው የጠበቀኝ እና በጣም ማቹር አድርጎ ትልቅ ልጅ ሆኖ ሲሄድ በጣም ትንሽ ልጅ ስለነበረ ማለት ነውና እና ይሄ የስቱዲዮን ፓርት ሌተር ኦን ነው የጀመርኩት ምክንያቱም ስመጣ 100% ዲቮትድ ሆኜ ሰራ የነበረው የአሴምብሊስ ኦፍ ጋድ ቸርችን ወርሺፕ ሚኒስትሪ እሱ እኔ ነበርኩኝ ሞር ማደራጀ የነበረውና ጅማሬ ፖይንት ላይ ስለነበረ በቃ እኔ ያው ድሮ ማቃቸውን አብሮኝ ድሮ ጸጋ የሚያገለግሉ የነበሩትን የኔን እህቶች አንድ ላይ ብቻ ሰብስቤ አሴምብሊስ ኦፍ ጋድ መድረክ ላይ አዲስም ስለነበርኩኝ ምንም አልነበር ግን ሊረዱን ብዙ አብረውን ሰርተዋል የዛን ጊዜና በጣም ትልቅ ሞዴል ሆኖ ውስጥ ተቀምጦ የነበረው when it comes to worship የዛን ጊዜ ትልቅ ሪቫይቫል ነበር I don't know ብዙ ሰዎች ሊያስታውሱ ይችላሉ የኢንቴግሪቲ ሲንገርስ ማራናታ ሲንገርስ ነበሩ የዛን ጊዜ ብዙ እንደዚህ የሚታወቁ ኳየርስ እና there was a worship revival ነበር እዚህ ሀገር so ያ ሄዶ አፍሪካ ውስጥ ያሉትን ቸርቾች ሁሉ ተች ያረገበት ሞመንት ነበር እኔ ውስጤ አምልኮ የሚባለውን ነገር
ድሮኛ ሀገር ያው በመዝሙር ምርጫ ስለሆነ እኔ ልብ ውስጥ ያለውን ካልመረጣችሁ እያለ ፕሮግራመሩ ያሰቃየው ነበር ሰው ማለት እንደዚህ አይነት ካልቸር ነበር። ይወዝን መጥፎ ነው ማለት አይደለም፣ ግን ሰዎች ወደ ፕሮግራም ሲመጡ የእግዚአብሔርን መንፈስ በመንፈሳቸው ተች ማድረግ የሚችሉበትን ኢንቫይሮንመንት ክሬት ማድረግ አለብን ብዬ ነው ማምነው። ስንዘምር መዝሙር ስንጸልይ እነዚህ እንትኖች ኢንተራፕትድ መሆን የለባቸው። እሱ ነው ሞቲቬት ያደረገን። ይሄ ወርሺፕ ቲም የሚባለው ነገር የመጣው እሱ ነው። ወርሺፕ ኳየርም አለ ባይ ዘ ዌይ። እኛ ዝም ብሎ 4 ሰው ብቻ አይደለም የሚቆመው። the reason ያ 4 ሰው ወይ 8 ሰው ማይክ ይዞ የሚቆመው ቮካሊ ሰፖርት ለማድረግ ነው፣ የመዝሙሩን ሃርመኒ ኪፕ ለማድረግ። ኳየር ደግሞ ወርሺፕ ለማድረግ ነው። ልክ የሰው የራሱን ሪፍሌክሽን እንዲያይ እንደማለት ነው ኳየር ማለት። ስፔሻሊ በእኛ ሀገር ኮንቴክስት እንደዚህ ብዙ ሃርመኒ ስለማንሰራ ዜማችን ላይ ዩኒሰን ነው የምንዘምረው አንድ ላይ እና ምናልባት አንዳንዴ እንዲህ የመከፋፈል ምናምን ነገር አለ እንጂ ዜማችን አንድ ላይ ነው። ሶ እንደዚህ ሆኖ እንዲቀርብ ይሄ ኢንተራፕትድ ያልሆነ ግን ሰው በእውነትና በመንፈስ ሆኖ ያችን ሞመንት እዛ ቦታ ላይ የመጣባትን ሞመንት ከእግዚአብሔር ጋር እንዲያሳልፍ ነው፣ እንዲነካም በመንፈስ ተች እንዲያደርግ እግዚአብሔርን መንፈስ ነው ዋናው ጎሉ። እና መዝሙሮቹ ትርጉም አላቸው። ቲም ሊኖረው ያስፈልጋል። እነዚህ ነገሮች በቃ ፎከስ አድርገን እንሰራ ነበር በቻልነው መጠን። እና ይሄው መዝሙር መቀጣጠል ምናምን የሚለው እዛ ላይ ነው የተጀመረው። ያው ብዙ ድካሞች ቢኖሩበትም ከመዝሙሮቹም የተጻፈበት ቲም ምናምን የተለያየ ነው። ብዙ መዝሙር አንዳንዴ ሚውዚካል እንትኑ አብሮ ስለሚሄድ ብቻ እንገጣጥመዋለን። ግን ሐሳቡ ግን አይዲያው እሱ ነበር እና እሱ ላይ ነበረ በጣም የምሰራ የነበረው። እንደዚህ አድርጉ፣ እንደዚህ ይሁን፣ ይሄ እንደዚህ ይሁን እና አሴምብሊስ ኦፍ ጋድ ሲጀመር በጣም ዩኒክ ያደረገው እሱ ነበር። ማለት ከሌሎቹ በጣም ስታንድ አውት እንዲያደርግ ሆነ። በጣም ፕሮግራሙ በጣም ፕሪሳይስ ነበር። በሰዓት ተጀምሮ በሰዓት ያልቅ ነበር። እንደዚህ ብዙ እንዲህ የተራዘመ ምናምን ነገሮች አልነበሩ። መጀመሪያ ላይ የነበረው ኢምፕሬሽን ብዙ ሰው ሲነግረኝ ሪፍሌክት አሁን ይህን ከሰው ነው የሰማሁት በብዛት። ግን ምንድን ነው ሪሊ ሰዎች የሳባችሁ ስላቸው የሚናገሯቸው ብዙ ነገሮች እነዚህ ነበሩ። እና ግን አንደኛ በጣም ወርሺፕ ላርግ ብዬ ነበር የሚሄደው ይላሉ ብዙ ሰዎች። እና አይኖ እነዚህ ይሄ አሁን ወርሺፕ የሚለውን ቃል ስንጠራው ብዙ ሰው ይላል አይኖ አንደርስታንድ። የእሱ ሀሳብ በፍጹም ተቃዋሚ አይደለሁም፣ ትክክል ነው። አምልኮ ጅስ መዘመር ብቻ አይደለም። እኔ ግን ይሄንን ሞመንት ማስበው ሰዎች የሰሩትን ህይወታቸው ላይ ያፈሩትን ፍሬ ይዘው በእግዚአብሔር ፊት የሚቀርቡበት ቦታ ነው ብዬ ነው ማስበው። ያ ቦታ ሲሆን ለዚህ ነው ያን ቦታ ኮርፖሬት ወርሺፕ ቢሆንም ግን እንትን ነው ሆሊ ነው ያ ቦታ፣ በጣም በቃ ቅዱስ ቦታ ነው። ምክንያቱም we dedicated that moment፣ ያችን ሞመንት ዴዲኬት አድርገን ለእግዚአብሔር የሰጠናት ስለሆነ ሁሉን ነገራችን ድካምም እንኳን ቢኖረን ድካማችንን ይዘን መተናዛቅ it doesn't matter where we are። እዛ ሁሉም ሰው እንዳመጣጡ ደግሞ እግዚአብሔር ይገናኘዋል። ለዚህ ነው ወርሺፕ የምንላት ያችን ቦታ። እንትን በጣም ቃሉ ትልቅም ቢሆን ምንም አይደለም። ኤኒዌይ እሱ ላይ ግን በጣም እንሰራ ነበረ የዛን ጊዜ። እና የአሴምብሊስ ኦፍ ጋድ ቸርች ሲጀመር የነበረው ሁኔታ እሱ ነው። ወደ ኤቢ ልሂድ። ከዛ በፊት አንድ ጥያቄ ላስቀድም። ምክንያቱም ይሄ ነገር በደንብ መነሳት ያለበት አሁን በየቤተ ክርስቲያኑ በአምልኮ በዝማሬ አምልኮ መምራት የተለመደ ነው። ሁሉ ቦታ ስለምናየው መቼ እንደተጀመረ ማናቅም ሁሉ የሚደረግ ነገር ሊመስልን ይችላል። ግን በኢትዮጵያ ቤተክርስቲያን ታሪክ ውስጥ አንተ ከኬንያ ከተመለስክ በኋላ እግዚአብሔር ረድቶ እነዚህን ህብረት አቋቁመ እነሱ በኢትዮጵያ የመጀመሪያው የተለያዩ መዝሙሮችን ቀጣጥሎ መዘመር የሚለውን የጀመራችሁት በሱ ነውና ሰው እንዴት ተቀበለው? ምክንያቱም አዲስ ሐሳብ ስለነበረ እንዴት ሰው አንደርስታንድ አደረገውና የተለያዩ መዝሙሮችን አንድ ላይ አድርገን መዘመር ሴንስ እንዴት ሊሰጣው ቻለ የሚለውን ብታነሳልኝ ደስ ይለኛል።
እሺ አክቹዋሊ ማለት በመጀመር ደረጃ አይ ዶንት ቲንክ እኛ የጀመርነው አይመስለኝም። እዛም ነበሩ ማለት እነ ሊሊ አሁን በጣም ቀጣጥላ መዝሙር ትዘምር ነበር። እኔ ትዝ ይለኛል ስትጀምር ራሱ አገልግሎት እንደሱ ነበር። አንዱ ሰው ሊሊን በጣም የሚወድበት ኳሊቲ እሱ ነበር የዛን ጊዜ ትዝም ይለኝ እና ምክንያቱም አንድ አይኗን ከጨፈነች አንድ እጇን እንዲህ ካለች ይላሉ እና ዳስ ቢዩቲፉል በቃ ማለት እሷን ያዩና ሰዎች ከዛ ፎከስ ማድረግ ይጀምራሉ አምልኮ ላይ እና ያ ትልቅ ኢምፓክት አምጥቷል። እኛም እዛ አሴምብሊስ ኦፍ ጋድ ሳይጀመር በፊት ነበር፣ ግን ይሄ ፎርማቱ ነው ያልነበረው። የቸርች ውስጥ የነበረው ፎርማት አሁን በሶሎ ዘማሪዎች ደረጃ እነዚህ ነገሮች ነበሩ ሂር ኤንድ ዜር፣ ግን በቸርች ደረጃ ወርሺፕ ቲም የሚባለው አይዲያ ግን አልነበረም። እስከዛን አሴምብሊስ ኦፍ ጋድ እስኪጀመር I haven't seen at least ያንን ሌላ የሆነ እንግሊዝኛ ቸርቾች ነበሩ እንደዛ አይነት ፎርም ያላቸው የነበሩ፣ ግን ስቲል ቅድም እንዳልኩሽ it's not just ፎርማቱ ብቻ ሳይሆን የነበረው ደግሞ መንፈስ ዩኒክ ነበር። እኔ ማለት የምፈልገው እሱን ነው። አሁን በአበሻው ኮሚኒቲ በአበሻው ኮንቴክስት ሲደረግ ያኔ ዩኒክ ስለነበር ያ ትልቅ አትራክሽን ፈጥሯል ማለት ነው። ከሱ ጋር ማያይዘህ ደግሞ እነዚህን የዝማሬ ህብረቶች ስትጀምር ከዛ በፊት በቤተክርስቲያን የባንድ ወይም ደግሞ የተለያየ ሙዚቃ ያለው ህብረት መድረክ ላይ የማገልገል ነገር አልነበረም። እሱን ማብረን ብናነሳው ደስ ይለኛል። ምክንያቱም አሁን ስለለመድ ነው ሁሌ የሚደረግ ሊመስለን ይችላል፣ ግን መጀመር ቀላል ነገር አይደለም። እግዚአብሔር ረድቶ ስላደረከው ማለት ነው። ልጆችን ሰብስበህ የሚጫወቱትን ልጆች ሰብስበህ ይሄን ነገር ብንጀምረው ብለህ እዛው ቸርች ነው የባንድ ከወርሺፕ ቲሙ ጋር አንድ ላይ እንዲቆም እንዲያገለግል ያደረጋችሁትና እሱ ጅማሬ እንዴት ነበረ? እነማን ነበሩ መጀመሪያ የባንድ አባላት የነበሩት? ሙሉ ባንድ እንኳን ባይሆን ግን ለየት ባለ መንገድ ጀምራችሁታል እግዚአብሔር ረድቷችሁና እሱን እንዴት ነበር ያሰብከው? እንዴት ነበር የጀመራችሁት? በትዝ ብሎኝ ነው መጀመሪያ የጀመርን ጊዜ ባንድ እንደዚህ ሶስት መጀመሪያ ላይ 2 ኪቦርድ ምናምን ያረግን ነበር የምንጠቀመውና አንድ ቀን ከፕሮግራም በኋላ አንድ ልጅ አገኘሁና በጣም ነው ደስ የምትሉት፣ እኔ እኮ ድሮ እጫወት ነበረ ግን በቃ የሆነ የከፍተኛ ኪነት ውስጥ ነበር የምጫወተው አለኛ። ሰው ክርስቲያኖ ነው ነገራቸዋለሁ ማንደር እና ግን አሁን በቃ እንትን ነኝ። አንተ ትጫወታለህ ድረም ትጫወታለህ አልኩት። ድረም እዛ በቃ የት ነው የምትኖረው ስለው ናዝሬት አካባቢ ነው የሚኖረው፣ ወደዚህ ብትመጣ ምናምን እኔ ስራዬ እዛ ነው መምጣት አልችልም ማለት ምንድነው የምትሰራው ምናምን አልኩት። ስራውን ሌላ ስራ ለምን እዚህ ያፈልግልህ አልኩት። እዛው ከፕሮግራም በኋላ ነው እናወራ እሺ ያለኝ እዛው እሺ ያለኝ። ከዛ በቃ ወጥቼ እዛ አካባቢ ትንሽ ቢዝነስ ምናምን የነበራቸው ሰዎች ነበሩ፣ እነሱን ይዤ እባካችሁ ይህን ልጅ አምጡልኝ። በኋላ መጡት። ሄኖክ የሚባል ድራመር ነበረና ከዛ ለጋሽ ቤተ ነገርኩት ድራም ያስፈልገናል፣ ይሄ ትንሽ ነገር እንዳታስብ አንተ ዝም ብለህ በጣም በሰፊ አድርገህ አስብ። እኔ እንዲህ ያለኝ መሪ እስካሁን ስላልሰማኝ መናገር ስላለብኝ፣ ምክንያቱም ጋሽ ቤተ is very unique መሪ ነው በጣም እና በጣም ነው ቡስት የሚያደርገው ሰው እና he told me ምንም ትንሽ ነገር እንዳታስብና የምትፈልገውን ነገር ንገረኝ ሲል እኔ ቲቪ ላይ ኢንተግሪቲ ሲንገር ሲዘምሩበት ያየሁትን አንድ እንደዚህ ኮንጋ ድራም ነገር፣ ከዛ ደግሞ ኪቦርድ አንድ በጣም ቆንጆ ሮላንድ ኪቦርድ ትዝ የሚለኝ፣ ከዛ ድራሙ ችግሩ እኛ ያኔ አኮስቲክ ድራም በጣም በልኪ ስለነበር አዳራሹ የኛ ስላልነበር ኤሌክትሪክ ድራም ብለን አለን እና ኤሌክትሪክ ድራም ሮላንድ ቪ ድራምስ የዛን ጊዜ የመጀመሪያዎቹ ቨርዥኖች ነበሩ። እሱን within very few weeks አስገዝቶ አመጣልኝ። ትዝ የሚለኝ with no time ቸርቹ በተጀመረ on the 6th week ነው ባንድ ጀመር እና
I wasn't perfect ግን it was new for us የዛን ጊዜ ባንድ ላይ የሚጫወቱ ልጆች ነበሩ ኢትዮጵያ ውስጥ ሌላ ቦታ ግን as a church format ግን አልነበረም የዛን ጊዜ ምክንያቱም እነ ፓስተር ኢዮብ ጋር ነበር ግን እነ ፓስተር ኢዮብ ከአሴምብሊስ ኦፍ ጋድ በኋላ ነው የጀመሩት ሲጀምሩ እና ግን የባንዱ ሴቲንግ የጀመረው እኛ ቸርች ነበር ይሄ ድራም ምናምን እና ማረሳው ወዲያውኑ እሱ እንደተጀመረ ሰዎች ወረቀት ጣል ያረጉ ነበር መባቃው ለሲመጣ የእግዚአብሔርን ቤት የዘፈን ቤት አረጋችሁት እና አንዳንዶቹን ሐሳቦች አረሳውም በጣም ከባባድ ነበሩና ያስ ነገሩ አዲስ ስለሆነ እኔ ሰዎቹም ላይ አልፈረድኩም በቃ that's the way they look at it ነው እና ግን ምንድነው እነሱም እንዳይሰናከሉ የሆነ መሃል ላይ መሆን ነበረብን እንደ በጣም ጥሰናቸው እንዳንወጣ እንደገና ደግሞ እዚህ ጋር በጣም ቫይብራንት የሆኑ ሚውዚሽያንስ ነበሩ they want to go out and they want to do it their best መስራት የሚፈልጉና በዛ መሃል ትንሽ ያው መጓተት ነበር ግን it was amazing እና አሁን ቁጭ ብዬ ሳስበው how did it happen እላለሁ ይገርመኛል በጣም እግዚአብሔር ይመስገን እነማን ነበሩ የመጀመሪያው የባንድ አባላት ነበር የኮንፈረንስ ላይ መተው የሚያግዙን ነበሩ የተወሰነ ጊዜ እነሱም በኋላ ነገርቻለሁ ግን ፐርማነንትሊ ጫውቱ የነበሩት እኔ ኤቢ ሁለታችን አንቀርም ሌላ ቤዝ የሚጫወቱ ልጆች ከውጭ እየጠራን ነበር አንደኛው ምስጋና ይጫወት ነበር አንዳንዴ ጆኒ የመጣ ይጫወት ነበር and a few times መጥቷል እሱም ኤልያስ መልካም few times ኮንፈረንስ ላይ በተለይ እሱም ቢኒም መተው ተጫውተው ያውቃሉ የመጀመሪያ ኦፕኒንግ ፕሮግራሞቻችን ላይ ነበሩ ያው ግን ባንዱ ከተጀመረ በኋላ ቀስ ያለ የተቀያየሩ ብዙ ሰዎች ነበሩ ሌላ ቤታ አብም ይጫወት ነበር የጋበዝነው ይጫወት ነበር የዛን ጊዜ ከዛ በኋላ ሳሚ የሚባል ልጅ መጣ ከሱ በፊት ደግሞ ጂክሳ የሚባል ልጅ ነበር for very few time እኔ እንግዲህ ሁሉንም ላልጠራ እችላለሁ it has been long time I hope አረሳው አሁን ስለ ኤቢ እናወራና ከዛ በኋላ ደግሞ የመጀመሪያዎቹን የባንድ ስብስቦች ይዛችሁ ለጸሎት ለሪትሪት ተወጡ እንደነበረ ፕራክቲስ ታረጉ እንደነበረ ሰምቻለሁና እሱን ትነግረናለህ ግን ከዛ በፊት አንድ ቪዲዮ እናይና የኤቢና ያንተን ደግሞ የሙዚቃ እድገት አብረህ ከዛ ጋር ታነሳልናለህ ማለት ነው ክሩዬ ስላንተ ማውራት በማገኘው አጋጣሚ ሁሉ ባወራ ደስ ይለኛል ብዙ ምለው ነገር ስላለ ማለት ነው ያው እንደምወድህ ታውቃለህ ግን ከዛም በላይ ያው አንተን ሳስብ ሁሉ ጊዜ ማስበው ልጅነታችንን ነው በአንተ ሻዶ እንዳደኩ ታውቃለህ እሱ እንደዚህ ያርጓል እኔ እንደዚህ ማድረግ አለብኝ ያልኩኝ ብዙ ጊዜ በፉክክር ነበር ያደግነው ጋፕ ቢኖረንም ከሱ ኢሚዲየት ታናሽ እኔ ነኝ ስለዚህ ሁሉ ጊዜ በቃ እሱ የሚያደርገውን ነገር ከተራለው ሙዚቃ ሲጫወት ስላየውም አንዱ ይመስለኛል ወደ ሙዚቃ የገባሁት ክሩ እንግዲህ ከቤታችን በጸባዩ በጣም ይወደድ በትህትናውና በታዛዥነቱ ነው የሚታወቀው እንደሱ መሆን አለብህ እየተባልኩ እንግዲህ በሱ ስታንዳርድ ፕሬሸር ነው ያደግኩት እኔ እና በጣም ለኔ ትልቅ ምሳሌ ሆኖኛል እንደገናም ደግሞ ስታንዳርዱን ከፍ አድርጎታል ስለዚህ ለኔ በትክክለኛ ምሳሌ ሆኖ ስለሄደ ያንን ለመከተል ፍለጋውን ለመከተል አልተቸገርኩም ከምንም በላይ ደግሞ ላለኛ አገልግሎት ለሙዚቃው ያደረገው አስተዋጽኦ ከኔም ያለፈ ለብዙዎቻችን ለሲኤምኤም ሲያልፍም ደግሞ አጠቃላይ ለኢትዮጵያ ሙዚቃ ያደረከው ነገር በጣም ትልቅ ነው እንግዲህ የሁላችንም እንደምናውቀው በጣም ከትህትና የተነሳ ብዙ ጊዜ ስለዚህ ነገር ሲወራ ላትወድ ትችላለህ ግን ያው አንተ ለሁላችንም በተለይ በኔ ጄነሬሽን ለነበርነው ሙዚቀኞች ስቱዲዮ ለመስራታችን
እንደዛ ሰክሰስፉል ለመሆናችን ዋናውን ድርሻ የምትወስደው አንተ ነህ። ከምንም በላይ ሳትሰስት እውቀትን ያለህን ነገር ሁሉ ለሁላችንም አካፍለሃል። ከዛ ደግሞ ባለፈ እኔንም ሌሎቹንም እናንቆንም እዛ ስቱዲዮ አካባቢ ነበርነውን በብዙ ትልቅ ነገር እንድናስብ ክሬቲቪቲያችንን አንሊሽ እንድናረግ በቃ እንደ ልባችን ሆነን ያን ስራ እንድንሰራ በፓሽን መንፈሳዊ ነገርን ከምንም በላይ አስበልጠን ገንዘብን ሳንወድ በብዙ ነገር ቫልዩአችንን መንፈሳዊ ቫልዩአችንን ጠብቀን እንድንሄድ አግዘናል እና እኔ እንደ ወንድም ብቻ ሳይሆን ሙዚቃ አገልግሎት ውስጥ እንዳለ ሰው ቴንኪዩ ልልህ ነው። በቃ ዛሬ ይህን አጋጣሚ የመጀመሪያው ሊሆን ይችላል። ከዚህ በኋላ ብዙ ደግሞ እንደምናደርግ አስባለሁ። ግን በጣም 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 አመሰግናለሁ። ደግሞ ወድሃለሁ። ከዚህም በኋላ ደግሞ እግዚአብሔር በአንተ ሊሰራ ያለውን ነገር ማየት እፈልጋለሁ። ደስተኛ ነኝ በጣም እንደገና ለስራም እየተነሳ ስለሆነ ብዙ ነገር እየሆነ ስላለ በጣም በጣም ደስ ብሎኛል። ወድሃለሁ። እንዴት አየኸው ቪዲዮውን ክርስቲያን? ቬሪ ኢሞሽናል ያደርጋል። ያ ኤቢ እንግዲህ ኤቢ በጣም የሚገርም ልጅ ነው። ያው ቀደም ሜንሽን እንዳረኩት ኢዝ አሰ ያንግ ብራዘር እኔና እሱ በቃ የተፎካከርን ያደግነውና በጣም ታላቁ ስለሆንኩ ያው ትንሽ የልጅነታችንን ጊዜ ግን ከናይሮቢ ከመጣ በኋላ በጣም በቃ ኤቢ በጣም ኢንትረስትድ መሆኑ ያስፈራን ነበርና ቤተሰብ በጣም እኔን ፕሬሸር ያደርገኝ ነበር። ይሄ ልጅ ትምህርቱን ትቶ ሙዚቃ ላይ ገባ የሚል በጣም ፍርሃት ነበርና በተለይ ታላቅ ወንድሜ ዶክተር መላኩ በቃ በጣም ይቆጣኝ ነበር። እኔ ነበር በቃ አካውንተብል የሚያደርገው እና ኤቢ ደግሞ በጣም ሙዚቃ ይወድ ነበርና እኔ በጣም ችሎታውን አንድ ቀን ዳውት አድርጌ አላውቅም። ኢቭን እኔ ራሴ የዛን ጊዜ ራሱ ሪኮግናይዝ አደረገው ነበርና ከዛ በጣም በቃ ጠይቆኝ እንደዚህ መስራት ፈልጋለሁ እያለ አንድ ጊዜ የዳኒን አልበም እየሰራን ማለት ነው ቁጥር 2ቱን ስራ አልኩት። ስራ ብየው እኔ ያው እንግዲህ እኛ ስንሰራ አንድ ሙዚቃ አትሊስት አንድ ቀን ወይ 2 ቀን ይፈጅብናል ስንሰራው በደንብ በቃ አንዴ በትክክል አይመጣም ምናምን። እሱን ስራ ብየው ከሆነ ቀን በኋላ ብቻ መጥቶ ስንት ሰራ ስለው 6 ሰርቻለሁ አለኝ። እንዴ ጨረስክ? አልበሙን ጨረስክ? በኋላ ሲሄጄ ቆይ ሰማዋለሁ እሺ ምናምን አልኩትና ስሰማው በጣም አሪፍ ነው። በጣም የሚገርም ነገር አድርጎ ነው የሰራው እና ያን ጊዜ ነው በጣም በቃ ሪኮግናይዝ ያደረኩትና አይ ዳኒን ማሰማውት ዳኒ በጣም ወደደው። ለዛ በቃ ቋሚ ሙዚቀኛ ሆነኛ ጋር ማለት ነው። ይሄ የሆነ ሶልኔት ያለው ነው። በኋላ ነግርሻለሁ። ወደ ስቱዲዮ ወደ መሰረታችሁበት እስቲ ደግሞ ሐሳብ እንምጣ። መጀመሪያ ሶልኔት ነው የጀመርከው። የሊሊን ቁጥር 2 አልበም ሰርታችሁ በሶልኔት ነው የጀመራችሁት እና የዲጂታል ሪኮርዲንጉን መንገድ የጀመራችሁበት እሱን እናውራና ከዛ ወደ ሴምሲ ደግሞ ወደ ሴምም ደግሞ እንሂድ። ሴምም ማጀማመሩን እንዴት ያንን ነገር መስራት እንደጀመራችሁ እሱን ደግሞ እናውራ። ከሱ ቀጥሎ እሺ ሶልኔት ነው። እሺ ከዛ በፊት ጀስት የኤቢን በደንብ ትልበለውና ኤኒዌይ ምንድነው ኤቢ አሁን የተናገረውን ነገር እንደው ጀስት ፕሩቭ ለማድረግ ብዬ ነበር የጀመርኩት። ግን በጣም ትልቅ ነገር የሰራው ሞር ዳን እዚህ ቪዥን ውስጥ በተለይ ሴምም የሚለውን ነገር ከጀመርን በኋላ ከኔም በላይ ኤቢ ነው። ምክንያቱም he worked around 10+ years እና በጣም ብዙ ፕሮጀክትስ ነው የሰራው። እሱ ብቻ ሳይሆን he took it to the next level እና
አም ግላድ ማለት አሁን በጣም ግሬሽስ ሆኖ ነው የተናገረው። እኔ ሪሊ ብዙ ያረኩት ነገር የለም፣ ግን ኤቢ እሱ ራሱ በጣም ብዙ ጥሩ ነገሮች አድርጓል እዛ ህብረት ውስጥ ብዙ። እኔ ራሱ እዚህ ሀገር ከመጣው በኋላ እንዲቀጥል ምክንያት የሆነው እሱ ነው። እሱ ባይኖር ኖሮ አይ ዶንት ቲንክ ኢት ኢዝ ፖሲብል። ለሱ ብቻ ሳይሆን እዛ አካባቢ ለነበሩት ሚውዚሽያንስ በሙሉ በጣም በሚገርም ዲቮሽን ነው የሰራውና አይኑ ብዙ ነገር ኮስት እንዳረገው አውቃለሁኝ። እና ወንድሜ ስለሆነ ብቻ ሳይሆን በጣም ይሄንን ችሎታውን በጣም ዲሰርን የሚያረጋቸው ነገሮች አሉ። አንዳንዴ እንደውም ሌተሮን ብዙ ጊዜ ለምክር እሱ ጋር ነው ይሄዳለሁ። ብዙ ሰው እንደዛ አይመስለውም፣ ግን በጣም ጎበዝ ነው። አንዳንድ እንደዚህ አይነት ዲሲሽን የሚደረግባቸው ነገሮች ምናም ሲያደርግ ሂዝ ወይ ከኔ በጣም በተሻለ የሚሰራ ነው። ኢቨን ደግሞ የሙዚቃ ችሎታውን ቢሆን በተለይ ሚክስ ሲያደርግ አንዳንድ ነገሮች ሁሌ እለዋለሁ። አንድ ብራስ የሚጫወታታለች ሙዚቀኞች ሁሉ ይሉታል፣ ይወዱታል በጣም። የኤቢ ሳውንድ የሚባል ነገር አለ የሚታወቅ እና እሱን እለዋለሁ እኔም ሁል ጊዜ። እና አይ ቲንክ አንድ አይነት ታች ስላለን ይመስለኛል በጣም ነው የምወድለት የእሱን እንትን እና ጀስት ቱ በማለት ነው። ስለዚህ የዲጂታል ሪኮርዲንጉን ጉዞስ እንዴት ነው የጀመራችሁት? በኢትዮጵያ በቤተ ክርስቲያን ታሪክ ያው እናንተ ናችሁ የጀመራችሁት፣ በዋናነት አንተ ነህ የጀመርከውና እንዴት ነበር አጀማመሩ የሚለውን እናውራ። ከዛ የሴሜምን ማጀማመር አያይዘህ ከሱ ጋር አብረህ አንሳለን። እኔ አሴምብሊስ ኦፍ ጋድ እያገለገልኩኝ አፍተር ሳም ታይም ባይብል ስኩል ኤቢሲ የሚባል ባይብል ስኩል ገባሁኝ። ባይብል ስኩል ለመማር እዛ የተማርን ያለን አንድ ክላስ ነበርን ከሊሊ ጋር። ከዛ በፊት እኔና እምነት የራሳችንን አልበም እሷ ከመሄዷ በፊት ጨርሰናል ሰርተን። ልክ ከናይሮቢ በመጣው ፊዩንትን ግን የሰራ ነው ሜጋ ስቱዲዮ የሚባል አለ። እዛ ሄደን ነው ሜጋ ስቱዲዮስ ነው የሰራ ነው። እዛ እንግዲህ ያው ሚክሰሩ አናሎግ ነበር ትዝ የሚለኝ፣ ብዙ አናሎግ ሚክሰር ነበር። ሪኮርደራቸው ዲጂታል ነበረ፣ ግን የሆነ ፎስቴክስ የሚባል ሪኮርደር ነበር። ግን we did not use it because አልፈቀዱልንም። እና ኤኒዌይ እኛ የሰራንበት ሌላ ሲስተም ነበረ፣ ግን it wasn't fully digital አልነበረም። እና እሱን አደረግን። ከዛ እኔ ባይብል ስኩል ሆኜ ከሊሊ ጋር ተገናኘን። እዛ አንድ ክላስ ውስጥ ነበርን እና አንድ ጊዜ እንደዚህ ስንነጋገር ስለ መዝሙሮች እኔ የሚቀጥለውን አልበሜ እንድትሰራልኝ እፈልጋለሁ ስትለኝ፣ ኦኬ ያንቺን አልበም የምንሰራ ከሆነ እንዴት እንደምንሰራው ነግርሻለሁ አልኳት። እና ሐሳቡን እኔ እንግዲህ ያው ከዛ ፊት የራሴን ሰርቼ ስለነበር እዛ የሆነ ያየኋቸው ዲጂታል ኢኩዊፕመንት ስለነበሩ እነሱን ተጠቅመን እንሰራለን የሚል ነበረ። እና ሳይሆን ቀረ። እነዛም ሰዎቹ በጣም አስቸጋሪ ሰው ስለሌላቸው ስቱዲዮ ውስጥ የሚሰራ በጣም አስቸጋሪ ነበር። ሜጋ ስቱዲዮ ሄዶ እንዲህ አይነት ፕሮጀክት መስራት ያኔ ሜጋ ስቱዲዮ ነበር የሚባለው። እና አንድ ቀን ካፕቴን ሰለሞን ጋር ስንነጋገር ሊሊ እንዲህ ብላኛለች ስለው፣ እንደሱ አለች ሊሊ፣ በቃ እኛ ነን የምንሰራው አለኝ። ወይ ምንም ነገር የለንም እኛ እንዴት አድርገን እንደምሰራው እስቲ እዚህ ላይ ጻፍልኝ አለ። እና የዛን ጊዜ እነሱ ሆል ፋሚሊ ወደዚህ ወደ አሜሪካ ይመጡ ነበር እና በሆነ ወረቀት ላይ የሚያስፈልጉ እቃዎች ብዬ 1 2 3 ሊስት አድርጌ ሰጠሁት። ከዛ በ2 ወር ውስጥ ይዞት መጣ። ይዘው መጣ ይዞ መጣው አለኝ። እና በጣም ካፕቴን ሰለሞን በጣም የሚገርም ሰው ነው። በቃ እንዴት እንዲህ አይነት ነገር ፕላን አድርጎ ኤክስኪዩት ማድረግ በቃ ምንም የሚያገደው ነገር የለም። ሁሉ ከዛ በኋላ የሰራናቸውን ነገሮች ሁሉ አብረን ሳስብ በጣም በቃ እሱ ባይሆን ሌላ ሰው የሚያደርገው አይደለም። በጣም የሚፈሩ ነገሮች ናቸውና ከዛ ቤዝመንቱን ሄደና በደንብ አሰራው ምናምን፣ ዊንዶ አስቆረጠለት። እኔ በቃ እስኪ ገርመኝ። ከዛ ለሊሊ ነገርኳት እንዲህ ልናረግ ነው ስንት
በቃ እኔ እኮ ያው አምላኬ እየሰራ ነው ትላለች። እየሰራ በኋላ ጨርሰን ቴስት ስናደርገው we had a sampler multi track recorder ነበረን። ዲጂታል አይደለም ግን it does record 8 ትራክ ምናምን ያለው ታስከም 88 ነው MK88 የሚባል ታስከም ሪኮርደር ነው ካልተሳሳትኩ። ቴክኒክስ ኪቦርድ ነበረው ካፕቴን ሰለሞን። የቸርች ደግሞ i3 የሚባል ኮርግ i3 የሚባል ኪቦርድ ነበረ። ሌላ ሳምፕለሩ በጣም ዩኒክ ነው። እኔ ከዛም በኋላ ማንም ኢትዮጵያ ሲጠቀምበት አላየውም። እሱ ግን ኤኒ ድምፅ ሳምፕል ይደረግበትና you can play it on a keyboard ማለት ነው። ሌላ ብዙ እንትን አይደለም። ግን ለኔ ምን ረዳኝ፣ አሁን ለምሳሌ እንዳሁኑ ኮምፒውተር ላይ ድምፅ ኮፒ ፔስት ማድረግ ስለማንችል ያኔ ሰርቴን ፓርት ኮፒ እናደርግና ሳምፕለሩ ላይ ከዛ በኪቦርድ እንጫወተዋለን ሪኮርደሩ ላይ ያለን እና ሪኮርደሩ እየቀዳ እንደሱ ያረግን እንቀዳዋለን። እና የሊሊ እንደዛ ሰራች። የሊሊን ኢየሱስ የሚለው መዝሙር ኢየሱስ የሚለው ኢየሱስ የሚል ባኪንግ አለው አይደል? የጽዮን ድምጽ ነው። የኔ እህት ጽዮን ናት የዘመረችው። ባኪንጉን ግን እንደሱ አድርጌ ነበር የከተትኩት። ሶ ጀስት ሶ ዳት አይዲያ እንዲኖርሽ ነው ምን አይነት ስቱዲዮ ነበር የሚል። ከዛ በኋላ የሊሊን እዛ ሰራችሁ። በጣም አዲስ አይነት አዘማመር ስለነበረ በጣም ብዙ ሰው ጋር ደረሰ። ብዙ ሙዚቀኞችንም ተች አደረገ። እሱ ለብዙዎችም ኢንስፓየር ይሆናል ይመስለኛል። ከዛን ያው ሶልኔት የተወሰነ ከሰራ በኋላ ወደ ሲኤምኤም መጣችሁ። ሲኤምኤም እንዴት እንደተመሰረተ ትነግረን ትንሽ ደስ ይለኛል። ከካፕቴን ሰለሞን ጋር አብረን የጀመርነው ስቱዲዮ ጥሩ እየሄደ ነበረ። የዛም ሞመንት ላይ እኔ ወደ አሜሪካ የመሄድ ሀሳብ ነበረኝ። የዛም ሞመንት ላይ ባይብል ስኩል ጨርሼ እሄዳለሁ የሚል ጎል ነበረኝ መጀመሪያ ስጀምር። ግን ነገሮች ሳይሆኑ ቀሩና እንደምቆይ ሳውቅ በወር ታይም እንደምቆይ ሳውቅ ይሄ ድሪም ነበረኝ። ባይ ዘ ዌይ ሲኤምኤም የሚለውን ምጽፈው የነበረው ኤቢ ያውቃል በደምብ ሁሉ ነገሬ ላይ ሲኤምኤም የሚል ነገር ተጽፏልና ሲኤምኤም ምን ማለት ነው ግን? አብሪቬሽን ነው አይደል? አዎ። ሶ ኦሪጂናሊ ሳስበው ክርስቲያን ሚውዚክ ሚኒስትሪ የሚል ነበር ኦሪጂናሊ ሀሳቡ። ግን ሌተሮን ክርስቲያን መልቲሚዲያ ብለን ኔም አደረግነው። እሱም የሚያደርግንበት ሪዝን ነበር፣ ምክንያቱም ኢት ዋዝ ዋይድ ነበር። አሁን በኋላ ልክ የኦዲዮ ቪዥዋል ጠቅላላ ስኮፕ እንዳለው ስናውቅ መልቲሚዲያ የሚለው ኢት ሜክ ሴንስ በደንብ ብለን ነው የከተት ነው የነበረው። ሶ ሲኤምኤም እሱ ነው። እሱን ግን መሳሪያዎቼ ላይ ያልተጻፈበት ቦታ የለም። ሲኤምኤም የሚል ማለት እኔ ከናይሮቢ ይዣቸው የመጣሁት አሁን የሆነ ሳውንድ ካንቫስ የምትባል እንትን ነበረች። አሁን እሷ ላይ ያለ መልቲ ደግሞ ይሄ ሚዲ ሲኮንሰር ነበረች እሷም ላይ እና ተለጥፎ ሲያኤቢ ምንድነው ሲኤምኤም ይለኝ ነበር። ያውቃል እሱ በደምብ። እና ይሄ ድሪም ነበረኝ መጀመሪያ። ከዛ እምነት እዚህ መታ ስለነበረ እኛ ተጋብተን የዛን ጊዜ አልተጋባንም። እዚህ ግን መታ ነበር እሷ። ከዛ መታ ነው 2000 ላይ ተጋባ ነው። ሶ ከዛ ፊት ግን ምን ልላክልህ አለችኝ። እሷ እንደምትልክልኝ ተነጋገርንና በጣም ኤክስፔንሲቭ ነበር የዛን ጊዜ። እሷም በብዙ ዋጋ መክፈል ነው ገዝታ ኮምፒውተር። የዛን ጊዜ ደግሞ ልክ ይሄ ዲጂታል ሪኮርዲንግ ኮምፒውተር ላይ የተጀመረበት ሞመንት ነበር። ይሄ ኮምፒውተር ላይ ያለው ነገር ምንድነው ዩኒክ የሚያደርገው ካልን ሚክሰሩም እዛው ነው ያለው። the only interface that we are using the only አንድ ነገር የምንጠቀመው ያለው ካርድ አለ ድምፁ የሚገባበት ማለት ነው። በቃ በሱ ጋር አንድ ጊዜ ከገባ እዛው ውስጥ ዲጂታይዝድ ይሆናል። ሁሉም ነገር ፕሮሰሲንጉም ሚክሲንጉም happens እዛው ኮምፒውተር ውስጥ ነው የሚያልቀው። ሶ ይሄኛው ሲስተም እሱን ማድረግ የሚችል ነው። ከዛ ፊት የነበሩት በሙሉ አያረጉም፣ እንደዛ አልነበሩ። ቴክኖሎጂም አልነበረም ከዛ ፊት። እና እንደሱ ያረግ የነበረው ፕሮቱልስ የሚባል ነበር እንጂ ኪዩቤዝ እኛ ኢትዮጵያ ያመጣ ነው ሲስተም ጋር
በኋላ ነው የመጣው 98 አካባቢ ላይ ነው ራሱ ሲስተሙ የተፈጠረው እና ያንን ገዝታ ላከችልኝ ሲኤምኤም ሲጀመር ማለት ነው። ሶ ፎር ዘ ፈርስት ታይም አይ ቢሊቭ ኢንድ ኦፍ 98 ይመስለኛል ኢንድ ኦፍ 98 ላይ ተጀመረ ሲኤምኤም። የነማን መዝሙሮች ተሰሩ ሲኤምኤም ስቱዲዮ ውስጥ? ኦኬ በደንብ ከምናስታውሳቸው የተወሰኑትን መጥቀስ ከቻለን። ሶ መጀመሪያ ላይ ከሰራናቸው አልበሞች ትዝ የሚለኝ ኮሌክሽን የሰሩት ቤቲ ሊሊ እና እናዋ ታላቅ ሆነ በዙፋን ላይ የሚለው ማለት ነው። እሱ አለ ለሶስት ሆኖ የሰሩት እሱ አለ። የግሬት ኮሚሽን ኳየሮች አለ እነ መስፍን ጉቱ፣ እነ ዳንኤል አብደ ሚካኤል፣ እነ ቤቲ ወልዴ በኋላ ላይ በቃ እየጨመረ ማለት በጣም ብዙ ነው። እሱማ እኔ አሁን ከዛ ሳልወጣ ኦልሞስት ክሎስ ቱ 100 or 100 ፕላስ የሚሆኑ አልበም ሰርቻለሁ እኔ እያለሁ ማለት ነው። እዛ እነ ኤቢ ደግሞ የቀጠሉት አለ። ከሱ ጋር ግን አንድ በቸርች የቤተክርስቲያን አገልግሎት ለማገልገል ወደ ናዝሬት ይሁን ደብረ ዘይት ሄዳችሁ አንድ ትንሽ ልጅ ሙዚቃ የሚወድ ትንሽ ልጅ ከኳየር ከምታሰነጥሯቸው መካከል አያችሁና ይሄ ልጅ ጎበዝ ልጅ ነው ብላችሁ ትኩረት ሰጣችሁት። ከዛ የሚያስተምረው ሰው ደግሞ እንዲጎደዳችሁትማ መምጣት ይችላል እናንተ ጋርና አንድ ልጅና አሁን በደንብ የምናውቀው ጎበዝ ሙዚቀኛ የሆነ ልጅ አግኝታችሁ ስለሱ ታሪክ እስኪ ንገረን። ያ ናዝሬት ከአሴምብሊስ ኦፍ ጋድ እኔ ኤልያስ አረጋ እና ሌሎችም ሆነን ትሬኒንግ ለመስጠት የወርሺፕ ትሬኒንግ ለመስጠት ናዝሬት አማኑኤል ቸርች ሄድን እና እዛ የነበሩት በጣም ትልቅ ኳየር ነው። እዛ ያለው ኦልሞስት 8 ኳየር ነበር ትዝ የሚለኝ ያኔ የነበሩ 8 ዲፍረንት ኳየርስ አሉ እና እነሱ ሁሉ አንድ ላይ ሆኖ ነበር ያገኘናቸው እና በጣም ብዙ ሰው ነበር እና ትሬኒንጉን እየሰጠን ያለን ያው የሙዚቃ ምናምን ኤሪያ ላይ እኔ ነበርኩኝ እና እንደዚህ ኪቦርድ ፕሮግራም ስለማድረግ ምናምን ነበር የምናወራው የዛን ጊዜ የነበሩትን ነገሮች እና አንድ ልጅ በጣም የሚገርም ጥያቄ መጣ። ይሄኛው ድምጽ እንደዚህ ሲሆን ምንድን ኮርድ ነው የምትቀይሩት? ለምንድን ነው ይሄ ኮርድ ለዚህ ድምጽ ይሆናል? ይሄ ኮርድ ምናምን በጣም አድቫንስድ የሆኑ ጥያቄዎች የሚጠይቅ ልጅ እዛ ውስጥ ነበር እና እዛ ጠይቀን ይሄ ልጅ የያዘው በጣም ጎበዝ ነው ሂ ኖስ ሚውዚክ እና ውስጡ በደንብ ሙዚቃ እንዳለ ያስታውቃል ሊጫወትላችሁ ይችላል ብዬ አልኩት። ለዳግም ይባላል የኳየሩ መሪ ነበር የዛን ጊዜ አሁን ካናዳ ነው ያለው እና እሱ ይዤ ልመጣለሁኝ አሁን 12ኛ ክፍል ይጨርስና ይዤ ልመጣለሁ አለኝ ከፊው ዴይስ በኋላ ስንነጋገር እና እንቁ ነው ያ እንቁ ይባላል ያው ታውቁታላችሁ። ሶ እንቁ ልክ እንደተባለው ክላስ ሲጨርስ ከቻለ ወደ አዲስ አበባ መጣ እና በቃ ወዲያው የሰራው አልበም ስላንተማ የሚለው መዝሙር እሱ ነበረ ኮምፖዝ ያደረገው። I think probably that was his first song ሌላ ከዛ በፊት የሰራ አይመስለኝም ግን እንደሱ ነበረ። በጣም ብዙ ሙዚቃዎች ከዛ በኋላ በሲኤምኤም ከነ ኤቢ ጋር አንድ ላይ ሆኖ ብዙ አብራቸው አሳልፋቸዋል። ከናንተ በፊት ስለነበሩ ሙዚቀኞች ትንሽ ነገር ትነግረኝና ከዛ የመጨረሻ ደግሞ አሁን ስላለው የቤተክርስቲያን ሙዚቃ የሚሰማን ነገር ትነግረና እንጨርሳለን። ግን አንድ ቪዲዮ እንመልከት። እሺ አስቀድሜ ሁላችሁንም በጌታ በኢየሱስ ሰላም ማለት ፈልጋለሁ። ዘማሪ ጌታ ያውቃል ነኝ። ስለ ወንድም ዘማሪ ክርስቲያን ግርማ ጥቂት ነገር ብትለን የሚል እድል ስለተሰጠኝ ስለሱ ጥቂት ነገር ማለት ፈልጋለሁ። ክርስቲያንና ባለቤቱን እምነትን የተዋወቅናቸው እኔና ብሩክታዊት የመጀመሪያ ልጃችን እንደተወለደች ቤታችን ድረስ መተው ነው የተዋወቅናቸው። ከዛ በፊት ግን በአጋጣሚ ሆኖ በአገልግሎትም ከእህት ከወንድሞቹ ጋራ ከቤተሰቡም ጋራ እውቅና አለ። በይበልጥ ዶክተር መላኩና እህቱ ጽዮን ግርማ እኛ አስተው መዝሙራቸውን አስቀርጸዋል። በዛ ምክንያት ከነርሱ ጋራ ተዋውቃለን። ስለ ክርስቲያን እንግዲህ ብዙ ነገር ማለት ይቻላል። እኔ ጋር ያሉት ጥቂት ውስጣዎችን ለመናገር ያክል እኔና ባለቤቴ በአዲስ አበባ ውስጥ እነ ክርስቲያን
ከኬንያ ወደ ኢትዮጵያ ከመምጣታቸው በፊት የአሴር ስቱዲዮ የሚባል ዘማሪዎችን የምንቀርጽበት ስቱዲዮ ነበረ። በዛ ጊዜ እንቀዳ የነበረው የአናሎግ ሲስተም ነበር፣ ኮምፒውተራይዝድ የሆነ አልነበረም ማለት ነው። ስለዚህ ላይቭ ኢንስትሩመንት ነበረ ቅጂው የሚካሄደው እና ነገር ግን እነ ክርስቲያን መምጣታቸው ብዙ ለውጥ አምጥቷል። ምንም እነ ክርስቲያን ከኬንያም ከመምጣታቸው በፊት አንድ አሁን ስሙን የማላስታውሰው ኬንያዊ ከሱ ጋር ሆነው በደንብ ስለዚህ ስለ ዲጂታል ሪኮርዲንግ እውቀቱ እንደነበረው እገምታለሁ። ምክንያቱም እኛም በአንድ ወቅት ወደ ናይሮቢ በሄድን ጊዜ ከዛ ቤተሰብ ጋር ተዋውቀን ነበረ። በጣም ግሩም የሆነ ቤተሰብ ነው። ክርስቲያንም በብዙ መልክ የዛ ሰው ሜንቶር እንዳደረገው ተስፋ አደርጋለሁ። እና እነ ክርስቲያን ግን ከመጡ በኋላ ጥቂት ልጆች ነበሩ፣ እነ ያዕቆብ ረጋሳ፣ እነ ዮሐንስ ረጋሳ የሚባሉ የደብረ ዘይት ልጆች ይህንን የዲጂታል ሪኮርዲንግ የኪዩቤዝ አቀራረጽ እነሱ ጀማምረውት ነበርና የነ ክርስቲያን መምጣት ይህንን ነገር በጣም እንትን አደረገው። ከዛ በኋላ ሪኮርዲንግ ሲስተሙ ከአናሎግ ወደ ዲጂታል የተቀየረበት ታይም ነበር ያ ታይም እና በአንድ ሲንሳይዘር በአንድ ሰው አንድ ኮምፒውተር ላይ ተቀምጦ ቀረጻው የተካሄደበት ከበፊቱ ከአናሎግም ደግሞ ያው ኮምፒውተርም ስለሆነ በድምጻቸውም በመሳሪያም በምንም የተለየ ስንጠቀምበት ከነበረው የተለየ ድምጽ የመጣበት ጊዜ ነበር። አንድ የማረሳው ገጠመኝ ግን አንድ የክፍለ ሀገር ዘማሪ ነው ሊቀዳ መጣና እኔ ጋር እንደው ክርስቲያንና አንተ ተስማምታችሁ ብትሰሩ አንድ ስቱዲዮ ብትሰሩ እንደው እንዴት ጥሩ ነበር መሰለ አለኝ። እና ለምን እንደዛ አሰብክ ስለ አንድ አባት ልጆች ሆናችሁ እንዴት እንደዚህ ተለያይታችሁ ትሰራላችሁ? እንደው አንድ ላይ ብትሆኑ በጣም ጥሩ ሰራ ነበር አለኝ። እና በዛ ጊዜ አንድ አባት ልጆች ናችሁ ማለት እንግዲህ በጌታ አንድ ናችሁ፣ አባታችሁ እግዚአብሔር አንድ ነው አይነት ነገር ነው። እና እኔም አይ ሰራለን እኮ ግን እሱም ጥሩ ይሰራል እኔም ሰራለሁ ምንም አይደለም። አይ ግድ የለም እንዴ እኔ እንደው ምን መሐላችሁ እንደገባ አላቅም እንደው አንድ አባት ልጅ ሆኖ እንዴት ሰው ይላል 30 ጊዜ አንድ አባት ይደጋግማታል። በኋላ ትዝ ሲለኝ ለካ ሰውየው የኔና የክርስቲያንን የአባት ስም አገናኝቶ ነው እንዴት ወንድማማች ሆኖ እንዴት አንድ ላይ አይሰሩም የሚል ሐሳብ ነውና በኋላ እኔም ትንሽ መቀለድ ስለምወድ አይ በእናት አንገናኝም ለዛ ነው ብዬ ቀለድኩበት። እና ሁሉ ጊዜ ሳስበው ያ ትዝታ ትዝ ይለኛል። ግን በይበልጥ እነ ክርስቲያን ወደ ኢትዮጵያ በመጡበት ጊዜ አንድ ብዙ ሰው የማያውቀው ታሪክ አለ። ያም ታሪክ ምንድነው? በወንጌላውያን አብያተ ክርስቲያናት አገልግሎት ውስጥ የነበረው ጉባኤን በመዝሙር የመምራት ነገር አንድ መዝሙር ፕሮግራም የሚመራ ሰው ነው የሚባለው። በዛ ጊዜ ይወጣል፣ መዝሙሮች መርጦ ይመጣል፣ ከዛ ህዝቡን ያዘምራል፣ ከህዝቡም መዝሙር እያስመረጠ ይዘምራል። ይሄ ትሬንድ ነበረ በቤተክርስቲያን ውስጥ የነበረው። ሌሎች በቀሳውስት የሚመሩ ቤተክርስቲያናት ውጪ ባሉት ወንጌላውያን ቤተክርስቲያናት ማለት ነው ጥቂት እንደ ባይብል አርሚ የሚባለው አሁን በፊት ፕሬዝ አርሚ የሚባለው ቸርች እነሱ ያው አንድ መሪ አለ፣ በጣም የምንወደው ወንድማችን ፓስተር አብይ ሐዋዝ ነው። እሱ መዝሙሮች እየቀጣጠል ለመዘመር እንደዚህ አይነት ነገሮችን ጀምሮ ነበር። ግን ያኔ ፕሬዝ አርሚ በጣም ብዙ ከወንጌላውያን አብያተ ክርስቲያናት ጋራ ብዙ የሚታወቅ ስላልነበረ ብዙ አይታወቅም ነበር። ግን እነ ክርስቲያን በመጡ ጊዜ ይሄ ጉባኤ እግዚአብሔር ወይም አሴምብሊስ ኦፍ ጎድ ቸርች የሚባለው ቸርች ሲጀመር መዘመራን የሚመስሉ የኳየር ልብስ የለበሱ ይወጣሉ፣ ሌሎች ማይክሮፎን የሚይዙ አሉ፣ ከዛ የሚመራ ወርሺፕ ሊደር አለ እና ይሄ የወርሺፕ ቲም የሚባለውን ነገር በጣም በሀገራችን ውስጥ በመቀስቀስ በማነሳሳት በጣም ትልቅ አስተዋጽኦ አላቸው። ይሄን ብዙ ሰው የሚያውቀው አይመስለኝም። ያው እኛ ከልጅነታችን ጀምሮ በቤተክርስቲያን ውስጥ በብዙ መንገድ ስላለፍን ነው የምናውቀው። እና የአሴምብሊስ ኦፍ ጎድ ቸርች ለ40 ደቂቃ ለ35 ደቂቃ ያለ ማቋረጥ እየተቀጣጠለ ይዘምራል። ይሄ ለህዝቡ አዲስ ነገር ስለሆነ በጣም ብዙ ሰዎች ማስታውሰው እኛ እናመልክባት የነበረችው ሜካኒስ ቤተክርስቲያን 4 ሰዓት ጠዋት ነው የሚጀምረው ወይም 10 AM ነው የሚጀምረው። ብዙ ሰዎች የጠዋቱን እንደው አምልኬ እንኳን ልምጣ ይሉና ወደ አሴምብሊስ ኦፍ ጎድ ቸርች ሄደው ወርሺፑን ተካፍለው ይመጣሉ። ምን ያህል እንግዲህ ለብዙ ሰው አዲስ እንደሆነ እንድታውቁትና ይሄ ኢምፓክት ቀላል አይደለም። አብረዋቸው የነበሩ የቤተክርስቲያን አገልጋዮች በዛ ጊዜ የነበሩ ወርሺፕ ሊደሮች እነሱ ሁሉ በጣም የተለየ አስተዋጽኦ ነበራቸውና የቤተክርስቲያኒቱ እንደው ታሪክ በዚሁ
ለመናገር ነው። አይ ቲንክ እነ ክርስቲያንም በዛ በነበረው የዝማሬ ሁኔታ ውስጥ በጣም ትልቅ አስተዋጽኦ እንደነበራቸው አስታውሳለሁ። እንግዲህ ሌላው ዘማሪዎችን በማደፋፈር ብዙ ሙዚቀኞችን በማፍራት ደረጃ በጣም ብዙ ስራዎችን ሰርቷል እና እንደው በጣም ከሁሉ በላይ ሁሉ ጊዜ ስለ ክርስቲያን ሳስብ ደስ የሚለኝ ነገር ከልጅነቱ ጀምሮ በሰንበት ትምህርት ቤት አድጎ እስካሁንም ድረስ በእግዚአብሔር ቤት ውስጥ ስለሚያገለግል እንደዚህ አይነት ሰስቴይናቢሊቲ በጣም አስፈላጊ ነው። በእግዚአብሔር ቤት መቆየት፣ በእግዚአብሔር ቤት መክረም በጣም ደስ የሚል ነገር ነው። ምናልባት እንደው እንደ ኮሜንት ልሰጥ የምፈልገው ነገር ከባለቤቱ ጋር በጣም ጥሩ ይዘምሩ ነበር፣ ግን አሁን አናያቸውም ሲዘምሩና እንደው ይሄንን ነገር እንደገና እንድታነሳሱት እናበረታታችኋለን። ቀሪ ዘመናችሁን እግዚአብሔር ይባርክ። እንዴት አየኸው? የጌታ ያውቃልን ቪዲዮ መልእክቱን እንዴት አየኸው? ጌትሽ በጣም ጌታ ይባርከው። ምክንያቱም አንዱ ደግሞ እኔ ላይ ትልቅ ተጽዕኖ ካረጉት ሰዎች መካከል እሱ ነው። በተለይ ጊታር የሚጫወትበት እኔ በጣም ፊው ዴይስ ነው እሱና ብሩክታይት ሲያገለግሉ ያየዋቸው። ድሮ ሃይ ስኩል ፌሎሺፕ ላይ መጥተው ያገለግሉን ነበርና አንድ ሁለት ጊዜ አይቻቸዋለሁ ሲዘምሩ። እኔ የዛን ቀን አላመለኩም፣ ጊታሩን ነበር እንደዚህ ጌታ ያውቃል ሲጫወትና በጣም ደስ የሚል የራሱ የሆነ ተች ያለው ጊታር ይጫወት ነበርና በጣም ኢንፍሉዌንስ ካረጉኝ ሰዎች መካከል ጌትሽ ነውና ጌታ ኢየሱስ ይባርከው። ብሩክታይትና ጌታ ያውቃል በጣም ትልቅ ነገር በኢትዮጵያን ኢቫንጀሊካል ቸርች ላይ ያደረጉ አገልጋዮች ናቸውና ደግሞ ከሱ እንደዚህ አይነት ቃል ስሰማ ደስ የሚል ነው በጣም እና አይ ላቭ ዩ ጌታ ያውቃል፣ አይ ሪስፔክት ዩ ሁለታችሁንም። ብሩክታይትም ጌታ ኢየሱስ አብዝቶ ይባርካችሁ። አሜን። በጣም ደስ ይላል። ወደሚቀጥለው ጥያቄ ከማለፌ በፊት እያጠቃለልን ስለሆነ እስኪ ስለ ቤተሰብ ጥቂት ንገረን፣ ስለ ልጆች፣ ስለ ባለቤት። ያው እምነት ጋር እንግዲህ ናይሮቢ ከተገናኘንበት ጊዜ ጀምሮ ያው እስካሁን ድረስ እግዚአብሔር 4 ልጆችን ሰጥቶናል። የመጀመሪያው ልጄ ቤተ ክርስቲያን ይባላል። አሁን ኮሌጅ ጨርሶ ስራ ላይ ነው ያለው። እንደገና ሁለተኛው ልጄ ዘሩ ክርስቲያን ይባላል። እሱ ስቲል ኮሌጅ ነው ያለው አሁንም። ሶስተኛዋ ልጄ ትሁት ክርስቲያን ትባላለች። እሷም እንደዚሁ ኮሌጅ ነው ያለችው አሁን። የመጨረሻው ልጃችን ትንሽ ዘግየት ብለን የወለድነው ከትሁት በኋላ 5 ዓመት ቆየት ብለን ነው የወለድነው እና አሁን 12ኛ ክፍል ነው። በጣም ረጅም ነው። ከሁላችንም ቤቱን በሙሉ ወደ ታች የሚያይ ሆኗል አሁን እና እግዚአብሔር በእነዚህ በጣም እግዚአብሔርን በሚፈሩ ልጆች ባርኮናል። እምነት እንግዲህ የሚያውቋት ሰዎች በጣም ብዙ ተጫዋች ናት ነው የሚሉት። ለእኔ ግን she always እንዴት ነው put smile on my faces በንግግሯ በጨዋታዋ ስትቆጣም በጣም ግሬስፉል የሆነ እና በጣም እግዚአብሔር በዚህ ምድር ከሰጠኝ ነገሮች ብዬ አንደኛ ማየው እሷን ነው። ሴሜም የሚለው ቪዥን ካለሷ አይሆንም ነበር ማለት አሁን ሳስበው እኔ ዝም ብዬ ተቀምጬ ነበር ማለት ሐሳቡ አለኝ፣ ልቦ አለኝ፣ ማረግ ፈልጋለሁ፣ ግን እሷ ወደዚህ ባታስገባኝ ኖሮ ምገባ አልነበረም እና በጣም ብዙ ክሬዲት እሷ ናት የምትወስደው እኔ ላይ ለሚታየው መልካም ነገር በሙሉና እምነትን በጣም ነው መወዳት እና ደግሞ እግዚአብሔር በጣም ረድቶን እስካሁን ድረስ ያው በጣም ደስ በሚል ሁኔታ ከቤተሰባችን ጋር እየኖርን ነው። በአዲስ ኪዳን ቤተክርስቲያን ሁለታችንም እናገለግላለን። 20 ምናምን ዓመት ሆነን ማለት ነው። አዲስ ኪዳን ቤተክርስቲያን ከመጣን 2001 መጨረሻ ላይ ነው የመጣ ነው የነበር ሙቪ ያረግ ነው እና እስካሁን ድረስ እዛው ቤተክርስቲያን እያገለገልን ነው ሁለታችንም ያለ ነው። እንግዲህ ኦቨር ታይም በብዙ በወርሺፕ ነበር የምናገለግል የነበረው እና ቸርቻችን አሁን ትልቅ ሆናለች
ስንመጣ በጣም ትንሽ ነበርን። እግዚአብሔር ረድቶን በጣም መልካም የሆነ ዘመንን እግዚአብሔር ሶፋር ሰጥቶናል እና አሁን 25ኛ ዓመታችን አልፏል። እግዚአብሔር ይመስገን። ደስ ይላል በጣም። መቼም አሁን ከነገርከን እግዚአብሔር በቤተክርስቲያን ታሪክ ውስጥ በሙዚቃ ታሪክ ውስጥ በአንተ ከሰራው ትልልቅ ስራዎች ባሻገር እኔም ምስክር ለሆንበት የምችለው አሁንም ድረስ እንደ በቤተክርስቲያን ውስጥ ታገለግላለህ ሁሉ ጊዜ ሳትደግም ሳትሰለች አሁንም ባለበት ቤተክርስቲያን ውስጥ ትልቅ በረከት ሆነ እንደምታገለግል አውቃለሁ ከባለቤትህ ጋርና ለሙዚቀኞች ረጅም ዘመን ማገልገል በቤተክርስቲያን ውስጥ በአንዲት አጥቢያ ውስጥ ሆኖ መኖር ትንሽ ከበድ ይላቸዋልና አገልግሎትን እንዴት ነው የምታየው? ሙዚቀኞች አገልግሎትን እንዴት ቢያዩ ጥሩ ነው ብለህ ትላለህ? ቤተክርስቲያን ውስጥ ደግሞ ሙዚቀኞችን በምን አይነት መንገድ ቢረዷቸው በምን አይነት መንገድ ደግሞ ቢያግዟቸው ጥሩ ነው ብለህ ትላለህ? ምክንያቱም አንተ በጣም ጥሩ ምሳሌ ነህ ብዬ አስባለሁ። ለረጅም ዘመናት ጌታ ያውቃልም እንዳለው በማይቀየር ማንነት በቤተክርስቲያን ውስጥ ስላለህ ማለት ነውና እሱን ብትነግረኝ። አገልግሎት ለአንተ ምንድነው? እንዴትስ መሆን አለበት በሙዚቀኞች ባለው ኮንቴክስት ማለት ነው? እኔ እንግዲህ ያው when it comes to በጣም ይቅርታ ስለ አስቀድሜ በጣም ብዙ እንግሊዝኛ ቃል እየከተትኩኝ በቃ እንዲህ ነው ግን የማወራው ለዛ ነው ሶሪ በጣም I think ልጆች አማርኛ አይችሉምና ሁሌ በእንግሊዝኛ ስለማወራቸው ተቀላቅሎብኛል በጣም እንግዲህ ይቅርታ አድርጉልኝ ለሱ። ግን ቤተክርስቲያንን በሚመለከት ያለኝ አቋም ምንድነው? ቤተክርስቲያን የክርስቶስ ናት ብዬ ነው የማስበው። ነው ማተር ሁ ማንም ይሁን ማንም እዛ ቦታ ላይ የተቀመጠው ከዛ ሰው ኋላ ኢየሱስ አለ፣ ከዛ ሰው በላይ ኢየሱስ አለ ብዬ ነው ማምነው። ያም ሰው እንኳን ባያውቅ to that extent ያ ሰው እዛ ጋር የተቀመጠው ሰው እንኳን ያንን ባያውቅም ግን እኔ ያን ማወቅ ግዴታ አለብኝ ብዬ ነው ማምነውና አይኖ ብዙ ሰዎች ብዙ ጊዜ አለመስማማቶች ይፈጠራሉ ቸርች ውስጥ። በተለይ ለሙዚቀኛ ደግሞ ትንሽ ስስ ነን እኛ፣ ትንሽ ነገር ነካ ሲያደርገን አንችልም እና ያ እንደዛ አይነቱ ይሾዋል። እግዚአብሔርን ለምኛው ነበር። እኔ በጣም ማልወደው ነገር ወደዚህ ወደዛ ማለት አልወድም ነበርና the ማልወደው ለምንድን ነው? እዚህም ልምጣ እዛኛውን ጋር ልሂድ ወዲያኛውን ጋር ልሂድ አንድ ነው። ወይኔ ትንሽ መልኩ ሊቀያየር ይችላል ምናምን እንጂ አንድ ነው። ሁሉም ጋር ሰዎች ናቸው ያሉት። ስለዚህ እግዚአብሔር ደግሞ ቸርችን ሲሰራት ሰው ሊሰራበት የተሰራ ፋብሪካ ማለት ነው። ምንም አይቀርልንም፣ መሰራት አለብን ሁላችንም ነን እኔም ጭምር እና ያ እዛ ፕሮሰስ ውስጥ የምናሳየው ነገር የምንወስደው አክሽን ከባባድ ነው እና እኔ በጣም ችሎታ ስላለኝ ቆየሁ አልልም። to be honest እግዚአብሔር ረድቶኝ ነው ማለት በቃ there were times በቃ tempted መሆንበት ካለውበት ከቆምኩበት ቦታ ዞር እንድል የሆንኩበት ሁኔታዎች ነበሩ። ግን ደግሞ ጥሩ መሪዎች እግዚአብሔር ሰጥቶኛል፣ ጓደኞች ጥሩ ሰጥቶኛል እና ያንን persistence እንዳደርግ የረዱኝ በጣም ብዙ አሉ። እምነት በጣም ትልቁን ድርሻ ትወስዳለች። በጣም ኖሌጀብል ሰው ናት። በቃ እንዲህ ነው እኛ ሀገር ምራቅ ዋጥ ያደረገ ነው የሚባለው እና አንዳንዴ ቀስ በል ትለኛለች እና እሷ ትልቁን ቦታ የምትወስደው እሷ ናት። ግን ከሁሉም በላይ እግዚአብሔር ሲመክረን ጥሩ ነው። በቃ አንዳንዴ when we are confused, when we are angry or ሌላም ነገር ውስጥ ስንሆን ወደ እግዚአብሔር መቅረብ ጥሩ ነው። እግዚአብሔር ይፈታል እና የኔ ፓስተር ጣምሻ ይላል ተንበርከኩ ይላል። እነዚህ የሚለው ነገር እና ለሁላችንም ነው ማለት ይሄ አንዱ ከአንዱ ይሻላል በሚል አይደለም፣ ግን ሰዎች ስለሆነን ከባድ ነውና ይሄንን ወደ ኋላ ዞር ብዬ ሳየው ደስ ይለኛል። how far did I come ስል በቃ እሱ ራሱ ስትሬንግዝ ነው እና አሁን ለሚያገለግሉ ሰዎች መመክረው there are different cases። እኔ አሁን ሁሉም ላይ ሁላችሁም እንዲሆኑ አልልም። አንዳንድ ጊዜ for a reason እግዚአብሔር የሚያመጣቸው ነገሮች አሉ፣ ወይ ሌላ ቦታ እንድንሄድ ሌላ ነገር እንድንጀምር
ወደኛ መንገድ ሊያስገባን እግዚአብሔር የሚጠቀምባቸው ነገሮች ሊኖሩ ይችላሉ። ግን እዛ ውስጥ ሁሉ ምንድነው እኛ ጌታን የምናይ ከሆነ አስገቢውም ይማራል፣ ገቢውም ደግሞ ወደ አቅጣጫው ይገባል። ማለት ነገሩ ፔንፉል ፓርቱ እንዳለ ሆኖ ግን ነገሮች ግን በትክክል ይሰራሉ እና ያንን በማሰብ ነው። እና እኔ አንድ ሞመንትስ ነበሩ በቃ እግዚአብሔር ዋርን ያረገኝ። ይህንን ስል እንደው ምናልባት ብዙ ጊዜ እግዚአብሔር ተናገረኝ ሲሉ ሰዎች እንደሚሉት አይነት አይደለም። የኔ ኢትስ ዲፍረንት፣ በጣም የተለየ ነው። ማለት በቃ በሚገባኝ መንገድ ይሄ እንዲህ ነው ብሎ እግዚአብሔር የተናገረኝ እንዲህ ነው ማድረግ ያለብህ የሚለኝ በጣም ትንሽ ጊዜዎች ናቸው በህይወቴ እነዚህ ነገሮች የሰማቸው፣ ግን በቃ የተመለስኩባቸው ሞመንትስ ነበሩ። ሌሎች ደግሞ በጣም ሊያሳስቱኝ ሊፈትኑኝ ወይም የመጡ ነበሩ። በተለይ በፊት ኢትዮጵያ እያለን እውነት የሚመስሉ ነገሮች ግን ያልሆኑ ነበሩ እና እነሱን በጣም ምን ትፈራለህ በህይወትህ ብትይ እነዚህን ሞመንቶች ነው ፈራው። በቃ በጣም ነው የሚያስፈራኝ። ዋት ኢፍ እግዚአብሔር ካለኝ ነገር ውስጥ ወጥቼ ቢሄድ የሚል ፍርሃት አለኝ እና ደግሞ እኔ ደግሞ ማግኘት ፈልጌ እሪ ብዬ እግዚአብሔርን ያገኟቸው ነገሮች አሉ። ወይዘር የእግዚአብሔር ፈቃድ ቢሆንም ባይሆንም አንዳንድ እግዚአብሔር ይሰጠናል፣ ግን ያው የምንከፍላት ነገር ትኖራለች ነው። እንደዚህ አይነት ነገሮች አሉ እና ሁላችንም የእግዚአብሔርን ፊት እስከፈለግንና እሱን እስካዳመጥን ድረስ ኖ ማተር ዋት ፔንም ይኖረው አይኖረው መጨረሻው ጥሩ ነው የሚሆነው እና ቤተክርስቲያን ውስጥ ሰስቴን ስለማድረግ ማለት የምፈልገው ምንድነው ብዙ ፕሮሚሲንግ ነገር የለም አውት ዴር ነው የምለው ለማንም። እና የሚሻለው ኮንከር ማድረግ እግዚአብሔር የሰጠንን እዛው ቦታ ሆነን ያንን ኮንከር ማድረግ እግዚአብሔር ይረዳል፣ እግዚአብሔር ጸጋ ይሰጣል። አንዳንዴ የኛ የራሳችን ባህሪ ነው ወይም የሌላም ሰው ባህሪ ሊሆን ይችላል። ይዳዝም ማተር እሱ ምንም ከዛም ይምጣ ከዚህም ይምጣ ዋናው ፔኑ ነው። የሚያመው ነገር አለ እዛ ጋር እሱን እንዴት ልለፈው ነው። እና እንደሱ አይነት እይታ ነው ያለኝ እና ሰዎች እንደሱ ቢያዩ ደስ ይለኛል። ምን ትመክራለህ ላልሽኝ እንደዛ ነው የምለው። እና የእግዚአብሔርን ፊት ፈልጉ እና ደግሞ ጥሩ ወዳጆች ጌታን የሚፈሩ ወዳጆች ጋር ስሙ። አንዳንድ ሰው በጣም ኃይለኛ ሰው አለ ዲያር እንደዚህ በል ምናምን የሚል እሱም ጥሩ ነው ቱ ሳም ኤክስቴንት ባላንስ ለማድረግ ሊረዳ ይችላል። ግን ዋናው ጌታ የሚለው it doesn't matter ሌላው ነገር በሙሉ ሁሉንም ሳናሽቀዳድም ከእግዚአብሔር ጋር ሌሎቹን አምጥተን እኩል ሳናስቀምጥ ማየት መቻል አለብን። ምንድነው ሪሊ እግዚአብሔር የሚፈልገው? ያ ከብዙ ነገር ያድነናል እና ያን በህይወቴ ተምሬያለሁ in the past 30 something years ማለት ነው። በጣም ጥሩ ነገር ነው ያነሳልን። የመጨረሻው ጥያቄ የሚሆነው እንግዲህ እግዚአብሔር ረድቷችሁ አንተንም ጓደኞችንም በስቱዲዮ ሙዚቃዎች በጣም ብዙ ህዝብ ጋር በዝማሬዎቻችሁ ደረሳችሁ። ብዙ ዘማሪዎች ድምጾቻቸው ለብዙ ሰው እንዲደርስ ወንጌልን በዝማሬ ብዙ ሰው ጋር ቆንጆ ሆኖ እንዲደርስ አደረጋችሁ እና ያኔ ይሄን ነገር ስትሰራ አሁን ያለውን የሙዚቃ በቃ ብዙ የሙዚቃ ባንዶች በጣም ብዙ ጎበዝ ልጆች በጣም ብዙ ስቱዲዮዎች በጣም ብዙ ባንዶች በየቸርቹ የወርሺፕ ቲሞች አሉ በየቸርቹ በየቤተክርስቲያኑና ይሄንን ኢማጂን አርጋው ነበር ወይና ይሄን አሁን ስታይ ምን ይሰማሃል? ይሄ ሁሉ ፍሬ በኢትዮጵያ ምድር ላይ ሆኖ እነዚህ ሁሉ የመሳሰሉ ጎበዝ ሙዚቀኛዎች ጎበዝ ዘማሪዎች ጎበዝ ባንዶችን ስታይ ምን ይሰማሃል ሚለውን ትመልስልኛለህ። ከዛ በፊት የመጨረሻው ቪዲዮን እንመለከትና ይሄን ጥያቄ መልስልኛለህ። ክርስቲያን ግርማ በኢትዮጵያ የዝማሬ አገልግሎት ውስጥ በጣም ትልቅ በረከትና ጸጋ የተሸከመ ሰው ነው። በሱ አገልግሎት በጣም ተባርከናል፣ ተምረናል። እግዚአብሔርን እናመሰግናለን ስለሱ። አይ ቲንክ እኔ ፐርሰናሊ የሱን አገልግሎት መስማት የጀመርኩት ከሊሊ ቃል ኪዳን ጥላውን ቁጥር 2 አልበም ጀምሮ ነው። ጨለማይን ጌታ እያበራ ከሚለው
ከዛን ጊዜ ጀምሮ በጣም ስለሱ ሰማለው፣ ስራውን እከታተላለሁ እና በጣም ተባርኬያለሁ፣ ተምሬያለሁ እና በቃ እንደውም ሳላገኘው ከኢትዮጵያ በመሄዱ በጣም ቀና ነበረ። ምክንያቱም ብዙ ኢምፓክት አድርጎኛል፣ እኔንም ባርኮኛልም፣ በጸጋውም በጣም ተጠቃሚ ነኝና አይ ሪሜምበር አንድ ቀን ኢትዮጵያ መጥቶ መድረክ ላይ ታዲያስ እንዴት ነህ ክርስቲያን ግርማ እባላለሁ ብሎ ሲለኝ በጣም ነበር የደነገጥኩት። ምክንያቱም ኢትዮጵያ ውስጥ ይመጣል ብዬም አስቤም አላቅም። ደግሞም ክርስቲያን ግርማ በጣም እጅግ የተከበረ ትልቅ ሰው እንደዚህ ይታወቀኛል ብዬ አስቤ አላቅም። በጣም ነበረ በቃ ደስ ያለኝ። ከዛን ጊዜ ጀምሮ ደግሞ ከዛም በኋላም በተለያየ አጋጣሚዎች ተገናኘን። በቃ እግዚአብሔርን እጅግ አድርጌ አመሰገንኩኝ። ምክንያቱም ትልቅ ቦታ አለው በእኔ ህይወት ውስጥም በኢትዮጵያ ቤተክርስቲያን የዝማሬ አገልግሎት ውስጥ ማለት ነው። ስለዚህ አሁንም እግዚአብሔር ደግሞ እስከ ፍጻሜው ደግሞ በብዙ ፍሬና በብዙ ጸጋ እንዲያሮጠው፣ እንዲያበረታው፣ ፍሬያማ እንዲያደርገው እመኛለሁ። እግዚአብሔር ይባርክ። በጣም ነው የምንወድህ። በጣም ተባርከናል ባንተ ጸጋ። እግዚአብሔር ስላንተ ይክበር። በርታልን። ያው ዳዊት ጌታቸው አሁን በቤተ ክርስቲያን ውስጥ እግዚአብሔር በሙዚቃና በዝማሬ ካስነሳቸው ከምንወዳቸው ሰዎች መካከል አንዱ ነውና ካንተ በኋላ ያለውን ጀነሬሽን ይወክላል ብዬ ስላሰብኩ ነው ከሱ በኋላ ጥያቄውን እንድትመልስ የፈለኩትና እንዴት አያው የዳዊት ቪዲዮ? ከዛም ደግሞ የጠየቅኩህን አሁን ያለውን የሙዚቃና የቤተ ክርስቲያንን እንቅስቃሴ ስታይ ምን ይሰማሃል የሚለውን አብረህ ትመልስልኛለህ። እሺ ዴቭ በጣም የሚገርም ልጅ ነው። እኔ the first day ካየሁት ጊዜ ጀምሮ በመጀመሪያ ዩቲዩብ ላይ ነበር ያየሁት አመልካለሁ የሚለውን መዝሙር። እዛ እንደውም አይሮን ነው አይቶት ከሆነ አላቅም ኮሜንቱ ላይ ገብቼ ሁሉ ጽፌያለሁ። ከዚ በጣም ነው ደስ ያለኝና እሱ ላይ ያለው መንፈስ በጣም ደስ የሚል ነው። በቃ ያምልኮ የሚገርም ያምልኮ መንፈስ ያለበት ልጅ ነው ዴቭ። እኔ እንደዚህ ሳላውቀው ሳልቀርበው በፊት ማለት ነውና እግዚአብሔር እንደሱ አይነትን ሰዎች ለዚህ ምድር ስለሰጠ እግዚአብሔርን አመሰግናለሁ። አሁን የሚሰሩትን ስራ ሳይ እሱና ቲሙ እንዳለ በጣም የሚያስገርም ነው። ሪሊ እግዚአብሔር በጣም እየተጠቀመባቸው እንዳለ ነው ያየሁትና እኔ በጣም በርታ ልለው ነው የምፈልገው። በቃና I am always admire ማረገው የእግዚአብሔር ወጣት አገልጋይ ነው እና በዚህ ዘመን እንደሱ አይነት ልጆች እግዚአብሔር ስለሰጠን እግዚአብሔር ይመስገን። እኔ አሁን ያለው የወርሺፕ ኢትዮጵያ ውስጥ ያሉት የተፈጠሩት ልጆች ሁሉ ሳይ በቃ በጣም እግዚአብሔር ቸር አምላክ ነው። ሪሊ እንደዚህ ይሆናል ብዬ አንድም ቀን አስቤ አላቅም በፍጹም። this is so big ትልቅ ነው፣ በጣም ብዙ ነው፣ በጣም ሰፊ ነው። so much talent the talent they have በጣም ነው የምገረመው ለያየው። በቃ ወይ ጉድ! በተለይ ቮካሊስቶቹን ሳይ አንን የሚዘምሩ ልጆች ያየው የት ነበሩ እነዚህ ልጆች? እኔ ሳያለሁ ማለት ጥሩ ዘማሪዎች ነበሩ፣ ግን አሁን ያሉት በጣም የሚገርሙ ናቸው። በጣም ደስ የሚል እኔ ውሌ ላለው ለሙዚቀኞች እኔ ቮካሊስት በባትሪ እየፈለኩ ነው ላለው አይ ኖ እነዚህ ታለንቶች ኢዝሊ አይገኙም ነበር ቸርች ውስጥ። አሁንም በጣም ሬር ነው፣ ግን አሁን እነዚህን ወጣቶች አሰባስቦ እንደዚህ አይነት ሚኒስትሪ ማድረግ በጣም ትልቅ ነገር ነው እና የመጀመሪያ የተዘራው ዘር እኔም ከኔ ጋር የነበሩ ልጆችም ሁሉም ኢንቨስትድ ሆነው የሰሩት ነገር አሁን እንደዚህ በስቶ ተትረፍርፎ ስናይ we give all the credit to God ለእግዚአብሔር ቶታሊ መስጠት አለብን ብዬ ነው ማምነው። ምክንያቱም ይሄ በእኛ የሚታሰብ አይደለም፣ ወይም በእኛ እንዲ ካልኩሌት አድርገን ልናረገው የምንችለው ነገር አይደለም እና ትንሽ ነገር ነው ያደረግነው comparing to what አሁን ከምናየው ነገር ጋር እና እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔርን ፕሮቪደንስ የእግዚአብሔርን ሁሉን ቻይነት ነው የሚያሳየው። እግዚአብሔር ይመስገን። አሁን ሴሜም ሙዚቃ ትጫወቱ የነበራችሁ ግሩፕ ልጆች አንድ ላይ ተሰብስባችሁ ከያላችሁበት ወደ ኢትዮጵያ ተመልሳችሁ ፕሮግራም የማድረግ ሀሳብ እንዳላችሁ አውቃለሁና ምን ልትሰሩ አስባችኋል?
አንተም ደግሞ በግልህ እግዚአብሔር ከዚህ በኋላ በሚሰጥ እድሜና ጊዜ ምንድነው የሚታየህ እግዚአብሔር የሚያሳየህ መስራት የምትፈልገው ምንድነው የሚለው የመጨረሻ ጥያቄ ይሆናል። እንግዲህ አሁን ስንመለስ ከብዙ አመት በኋላ ነው እኔ ሄጃለሁ ፊው ታይምስ አዲስ አበባ፣ ግን ለአገልግሎት አልነበረም የሄድኩት፣ ቤተሰብ ለማየት ባለፈው ሄድ ጊዜ ልጆቼን እንደው አገር ላሳይ ብዬ ነበር የሄድኩት፣ ከልጆቼ ጋር ነበር የሄድኩት። ለማገልገል ብዙ እድል አላገኘውም። አሁን ግን ለአገልግሎት ነው የምሄደው። ይሄ መጀመሪያ ትሪፔ ነው። ስለዚህ ከ25 አመት በኋላ ማለት ነው ኦልሞስት 26 አመት በኋላ እና ምንድነው የሚገጥመኝ አይ ዶንት ኖ። ምን ለማድረግ ነው የፈለግነው? በጣም ብዙ ህልም አለን ማለት ማድረግ ብንችል የምናደርገው ግን አሰቲም ግን አሁን ስለምንሄድ ገና አሁን ተገናኝተን ነው እሱ በደንብ እውን እየሆነ የሚመጣው። አሁን እዚህ ጋር ዲስክሎዝ ባረግ የምችለው ነገር የለም ይሄ ነው ብዬ፣ ግን እግዚአብሔር ትልቅ ነገር እንደሚያደርግ እርግጠኛ ነኝ። ግን ከፊታችን 3 አገልግሎቶች አሉ አሁን በምንሄድበት ትሪፕ። አንደኛው ዩጎ ሀያት ያለው አዲሱ ህንፃ የፋሲካ አዳር ፕሮግራም አለ እና የአዳር ፕሮግራም ላይ ሁላችንም አንድ ላይ እናገለግላለን። ይሄ በጣም ከብዙ አመት በኋላ ስለሚሆን በጣም ኢምፖርታንት ነው ለኛ እና እነዛ ወንድሞች በሙሉ አብሬያቸው ሰራ የነበሩ ከኔም በኋላ ደግሞ በጣም ብዙ የሰሩ ልጆች አሉ። ይሄ ትልቅ ሰፊ የሆነ ነገር ነው እና በጣም ነው ኤክሳይትድ የሆንኩት በእውነት በመሄድ እዛ። እግዚአብሔር ደግሞ ድንቅን ያደርጋል። I don't believe ይሄ የዋን ታይም ቲንግ ነው ብዬ አላምንም። ከዚህ በኋላ ደግሞ እግዚአብሔር ሞር በሮች እንደሚከፍትና ደግሞ ለዚህ ጄኔሬሽን ደግሞ የሚጠቅም ጥሩ ነገር አርገን እናልፋለን የሚል ልብ አለኝ። ያ መጀመሪያ የነበረው ሐሳብ አሁን ደግሞ በትልቅ ስኬል ሊሆን የሚችልበት ሁኔታ አለና እግዚአብሔር ይረዳናል ብዬ አምናለሁ። በጣም ደስ ይላል። እንዳልከው ያሰባችሁትን ነገር ሁሉ እግዚአብሔር እንዲያሳካላችሁ እንደ ቡድንም በአንተም ደግሞ ከዚህ በኋላ ብዙ ለማገልገል እንደምታስብ አውቃለሁ ገምታለሁና እግዚአብሔር ቀሪ ዘመንን እንዲረዳ እንዲባርክ እንደምናከብር እንደምንወድ እንድታውቅ ደግሞ ደግሜ ልነግር እፈልጋለሁ። ጥሬን ተቀብለህ ስለመጣ እግዚአብሔር ያስኬደን መንገድ እንደዚህ ስላካፈልከን በጣም አድርጌ አመሰግናለሁ። አሜን። ቴንክ ዩ ሶ ማች። ተባረክ። አሜን። ተመልካቾቻችን አብራችሁን ስለቆያችሁ በቤተክርስቲያን የሙዚቃ ታሪክና በክርስቲያን ደግሞ የግል ጉዞ ላይ የተጫወትነውን ስላዳመጣችሁ ስለተከታተላችሁን ብዙ እንደተማራችሁ ብዙ ያንን ጉዞ ምን ይመስል እንደነበር እንደተረዳችሁ ተስፋ አደርጋለሁ። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ።